ሰላም ጤና ያስጥልኝ። ሰላም ነው ቻይኒስቶ? ሰላም ነው ጤና ያስጥልኝ። ሰላም ነው ቻይና? ድምጽ ትንሽ ሩቅ ነው አይሰማም። ሰላም ነው። መብራት ስለጠፋም ነው ትንሽ ቻይና። አሎ ሄደን ይሰማል። ድምጽ በጣም ሩቅ ነው። ከድምጹ ልክ አይደለም። እስኪ ቮይሱን እንዳለ ቀንሽና ድጋሚ ጨምሪስ። ሄሎ አቤት ቻይና ይሰማኛል አሁን? አሁን አሪፍ ሆኗል። በቃ የካሜራውን አስተካክል። አዎ መብራት ስለጠፋ ነው። መብራት ከሌለ ያስቸግረናል። ካሜራውን አስተካክል። ራቅ አድርጊና አስቀምጪው እቴ። እሺ መብራት ከሌለ ትንሽ ያስቸግራል። አሁን አሪፍ ነው። ይታያል? ይታየኛል። ሰላም ላንተ ይሁን። ሰላም ይብዛ ቻይና፣ ሰላም ይብዛ። ሰላም ነህ? ስላገኘው ደስ ብሎኛል። እንግዲህ ያው ድሬዳዋ ይሄን ፕሮግራም እንደምታውቀው የቀድሞ የድሬዳዋ እግር ኳስ ተጫዋቾች የነበራችሁትን የምናስታውስበት እንዴት አለፉ፣ ምን ሰሩ፣ ምንስ ታሪክ አላቸው፣ አሁንስ በምን ሁኔታ ላይ ነው የሚገኙት የሚለውን የምናነሳበት እና ታሪኮቻችሁን ለትውልድ የምናስተላልፍበት ፕሮግራም ነው። የተለያየ ዘርፈ ጥቅም አለው። በችግር ላይ ያሉትን ለመርዳት እንዲሁም ደግሞ የወደቀውን ኳሳችንን ለማንሳት ለትውልዱም ደግሞ ድሬዳዋ ምን አይነት ታሪክ ሰርተው ያለፉ ሰዎች እንዳሉ ለማስታወስ የተዘጋጀ ፕሮግራም ነው። ይህን ፕሮግራም አክብረ እንግዳችን ለመሆን ፈቃደኛ ስለሆን ከልብ እናመሰግናለን። እኔም በጣም አመሰግናለሁ። እግዚአብሔር የተመሰገነ ይሁን። ያው እግዚአብሔር ያንደናል በመጀመሪያ ቀጥሎ እናንተ ደግሞ እንቅልፋታችሁ ጊዜያችሁን ገንዘባችሁን ጉልበታችሁን እረፍት ሰዓታችሁን ሁሉ ትታችሁ ለኛ የምታደርጉልንን አስተዋጽኦ ሁላችሁንም ስም ባልጠራም ሁሉንም አመሰግናለሁ። ሳሚም አብሮን በነበረበት ሰዓት ሁሉ ያረገልንን እናመሰግናለን። ሳሚም ያው እንግዲህ እዚህ ፕሮግራም ዋናው ፕሮግራሙን አካሄጅ ነው። አሁን መንገድ ላይ ነው ያለው፣ ግን ይገባል ከ10 ደቂቃ በኋላ ይመጣል፣ ኦንላይን ይሳተፋል። እስከዛ እኔ እናንተ ቆይታ እናደርጋለን። እሺ ጌዲዮን የት ተወለደ? የሰፈር ልጅ ነው በሚለው እንጀምር። እሺ ቻይና እኔ የተወለድኩት ለምበሯን ፍሬ ሰንበት በታች ነው። ያው ያደኩት ከዚራ ውስጥ ነው። ምድር ባቡር ቤት አባቴ ምድር ባቡር ነበር የሚሰራው። በምድር ባቡር ቤት አደኩ። በኋላም ያው ኳስ የጀመርኩት ያው ትምህርት ቤት ነው። ከዛም በኋላ ዱቄት ፋብሪካ ነበር የሚጫወተው። ገና ዱቄት ፋብሪካ ለቲም ሳይደርስ ቢቶ አብሬ ወደ ከነማ ወሰደኝ። ቢቶ አብሬ ወደ ከነማ ወሰደኝ። ከነማ 1 አመት ከተጫወትኩ በኋላ ወደ ባቡር ነው መኩሪ ወሰደኝ። ከዛ በኋላ እዛ ነው እንትኔን ያዳበርኩት። ከዛ በኋላም 3 አመት ከተጫወትኩ በኋላ በ79 ወደ አዲስ አበባ ወደ ህንጻ ሄድኩኝ። አስራት ኃይሌ ወሰደኝ። ከዛው 1-2 አመት እንደተጫወትን መንግስት ስለተቀየረ ያው ህንጻም ፈረሰ፣ እኛም ያው ተበታተንን። እኔም ወደ ጅቡቲ ገባው። ከዛ በኋላ በቃ ህይወት አስቸጋሪ ሆኖ ነበር። ብዙ የተረሳሳነውንም አሁን እናንተ የሰበሰባችሁት ቲም ያው እንደገና ያን ኳስ እንድንጀምር ስላደረጋችሁን በጣም እናመሰግናለን። ኳስ ጅማሬ ለኛም የምትልኩትን ሁሉ በጣም ልጅነትህን አስታውሰኝ እስቲ። ኳስ ጅማሬ ምን ይመስል ነበር? ኳስ ሲጀምር አንድ ጊዜ እነ በከሬ እነ ድሬ ሲጫወቱ አይቼ ነው። እነ ግርማ ጥንቅሽ እነ ጌቱ ሲጫወቱ አይቼ ነው። በስሜት በባዶ እግሬ ነው የጀመርኩት። ያው በዱቄት ፋብሪካ ሜዳ ላይ ነው የጀመርነው። ጫማ ማናቅም ካልሲ ማናቅም ነበር ያን ሰዓት። ቢቶ አብሬ አምጥቶ እንዳውም ጫማ ሰጠኝ፣ ገረመኝ በጣም። ቢሲ ምናምን የሚባል ቲሞች ነበሩ ወይስ? እኔ በነበርኩ ጊዜ ቢሲ የለም። ቀጥታ ከዱቄት ከነማ ነው ወሰደኝ ቢተው። ከነ ሸሪፊ ጋር ከነ
ዋናው ቡድን ነው ያስገባኝ። አንድ አመትም አልተቀመጥኩም ምንም። ያውም ያን ጊዜ እንደውም ስለ ጨዋታ ማቆ የለም ኳስ ያለበት መሮጥ ብቻ ነው። እና እንደውም ቢተው ተው ትንፋሽ ያልቃል ነበር እንዴ ትንፋሽ ምንድነው ነበር ያን ሰዓት ጧት ሰፈር ተጫውተን ሁሉ ከሰዓት ሄደን እንጫወት ነበር። በኋላ ነው ቢተው ብዙ ነገር እያስተማረን ሲሄድ ያው የተስተካከል ነው። ባቡርም ስገባ ያው ሞክሪ ያው እንዳሁኑ ባይሆን ያን ሰዓት የነበሩ አሰልጣኞች የታገዘ ትምህርት ባይኖራቸው ያላቸው ልምድ እያካፈሉን ጥሩ አድርሰው ነበር። ይሰማል ድምጹም አሪፍ ነው። እና ያው ወደ ከከነማ በኋላ ወደ አዲስ አበባ አንፃ ነው የሄድከው ወይስ ባቡር ነው? ባቡር ለምን ያህል አመት ተጫወትክ? ባቡር 3 አመት ተጫወትኩ። ከከነማ የሄድኩበት ምክንያት ቢተው ህንጻ ሄደ አዲስ አበባ። ኦኬ አዲስ አበባ ሲሄድ በቃ እኔም ወደ ባቡር ሞክሪ ሲጠይቀን ወደዛ ሄድኩኝ። ማን ነበሩ ባንተ ባቡር የነበሩ ተጫዋቾች እስቲ እንደውስን እናስታውሳቸው? ከበረኛ በጀምር ቶማስ አለ፣ 5 ቁጥር ሊሚ አለ፣ 4 ቁጥር ሸሪፍ አለ፣ 3 ቁጥር 2 ቁጥር ኢማም አለ፣ 6 ፓቼ አለ፣ እነ ውብሸት አሉ፣ እነ ጌቶ አሉ፣ እነ ፓቼ ብዙም ሪዘርፎችም አሉ፣ እነ ሰለሞን አብዛኞቹ በህይወት ባይኖሩም ያው እንደገና ትውስታችንን መልሳቸዋል። እናመሰግናለን በዚህ አጋጣሚ። በጣም የሚገርም ነው። እንግዲህ እስካሁን የጠራቸው በስም እናቃቸዋለን። ምናልባት እኛ አልደረስንባቸውም አላየናቸውም፣ ግን ሁሉንም በስም እናቃቸዋለን። እነ ሊሜም አማረ ዘውዴም አለ የተካበ ወንድም። ከአማረ ጋር እንደባች ነበራችሁ አውራችሁ ነበራችሁ? እንደውም ከአማረና እኔ እንመሳሰልባቸዋለን። ብዙ ጊዜ ሰው አማረ ነበር የሚለኝ፣ ግን አማረው ተካበን ነው የሚመስለው። አፍንጫውን ብቻ የለም ለነገሩ። ምን ቦታ ነበር የምትጫወተው እስቲ ለማያውቁት ትልጅ? ከነማ ሆኜ 6 ቁጥር ነበር። እሺ ባቡር ስመጣ ያው ከኔም የተሻሉ በእድሜም በጨዋታም ፓቼ ነበረ፣ ጌቱም ስለነበር 3 ቁጥር ቦታ ነው ያደረገኝ። ወይ 3 ወይ 2 ወይ 3 ወይ 2 ነበረ። መጨረሻ ያው 3 ቁጥር ላይ ረጋ። 2 ቁጥር ኢማም አለ። ከባቡር ጋር ምንድነው ድል ያደረገው? እስቲ እሱም ጥያቄ ላይም ኮሜንት ላይ ጽፎልኝ ነበር። ከባቡር ጋር ምንን ድል አድርገዋል የሚል ጥያቄ የቀረበኝ ተመልካቾቻችን። ዛሬ እንግዳችን እንግዲህ ጌዲዮን ገዛኝ ይባላል። ጌዲዮን ገዛኝ በድሬዳዋ ምድር ባቡር፣ ከነማ፣ አዲስ አበባ ህንጻ የተለያየ ክለቦች የተጫወተ የድሬዳዋ ልጅ ነው። ዛሬ ከሱ ጋር ቆይታ እናደርጋለን። እናንተም እንድንጠይቅላችሁ የምትፈልጉትን በኮሜንት መጻፍ ትችላላችሁ። እንዲሁም ደግሞ ኦንላይን ሪኩዌስት በመላክ ገብታችሁ አድናቆታችሁንም ያያችሁትም ትዝ የሚላችሁም ነገር ካለ ጥያቄዎች ማንሳት እንዲሁም መጠየቅ ትችላላችሁ። ኦንላይን ለሁላችሁም ክፍት ነው። ይህ ፕሮግራም ለድሬዳዋ ልጆች የቀድሞ ተጫዋቾች ለማነሳሳት የተዘጋጀ በወንድም ሳሚና በእኔ እንዲሁም በድሬዳዋ ቀድሞ ተጫዋቾች ማህበር ጋር አብሮ በጋራ የተዘጋጀ ፕሮግራም ነው። እናንተም ገብታችሁ ተሳተፉ። እሺ ጌዲዮን እንቀጥል። እንደ ማስታወቂያ እያደረግን ያው ምንም የጋዜጠኝነት ሙያው ባይኖረን ድምቀቱ ይሰማል? ይቆራረጣል። ሳሚ አሁን ይሰማል? ቻይና እሺ ከባቡር ጋር እስቲ ድል ያረካቸው ነገሮች የምታስታውሳቸው ከባቡር ጋር ዋንጫ ሻምፒዮን የሆንክባቸው ጊዜያቶች ካሉ እስቲ ያስታውሱ። እኔ ባቡር በነበርኩበት ሰዓት ያው ምን አለ ባትለኝም ተሸንፈንም አናቅም። አንድ ጊዜ ነው ማስታውሰው 1-2 አሸንፈን ኮተኔ ያው ውጤት ስለነበረው አንዴ ብቻ ሻምፒዮና መሆኑን አስታውሳለሁ እንጂ 2-3 እኛ ነን ሻምፒዮና የምንሄድ የነበረው። አንድ ጊዜ ያው በጥሎ ማለፍ አልፈናል እንጂ ብዙ ጊዜ እኛ ነን ሻምፒዮና። በኔ ጊዜ ነው። ከኔ በኋላ እንግዲህ አላቅም። ስለዚህ ከባቡር ጋር ድሎች አድርገሃል ማለት ነው፣ ዋንጫዎች ምናምን? ሁሉ ጊዜ እኛ በነበርንበት ጊዜ ብዙ ጊዜ ዋንጫ ወስደናል። እንግዲህ ያው አዲስ አበባም እኮ ጥሩ ውጤት ነበረን።
እንዳውም ማሊ ለመሄድ ማስተዋወሰው ጨዋታ ከኤርትራ ጫማ ጋር ስንጫወት አንድ ጎል በእኛ ጥፋት ገብቶ ነው የቀረነው እንጂ ብዙ ጨዋታውን እኛ ነበር ያሸነፍነው። ያው እድል ነገር ሆኖ ያቺ ጎል አስቀረችን። ብዙ ያው አለቀስን። እንደውም ያን ጊዜ በደም ማልቀሳችንን አስታውሳለሁ። እነዚህ ያድም ነበሩ። ሳሚ እንዳልኩ መንገድ ላይ ነው ግን አሁን ሲመቻችለት ወደ ኦንላይን ገብቶ አብሮን ይቆያል ከፕሬዚዳንት የዚህ ፕሮግራም ዋና ቅድምም ነገር ያለው ዋና አስተባባሪ እና አዘጋጅ ነው። መስመር ላይ ነው ያለው። መስመር ላይ ሲመጣ አስገባዋለሁ። በጣም እንወዳቸዋለን። ያው ወደ ቀጣይ ጥያቄ ሊድና ቀጣይ ጥያቄ ምንድነው? ጌዲዮን ጋራ የሚባል አለ። ጌዲዮን ሁሌ የሚሮጥበት በስሙ የተሰየመለት እና እስቲ ስለዛች ጋራ የምትለን ነገር ካለ? አዎ ፖሊስ መሬት ነው። መቃብሩን አልፈህ ሄደህ ኩባዎች ድንጋይ ያወጡ ነበር እዛ። እሺ። እና ብዙ ጊዜ ልጆቹን ትንንሾቹን ይጃቸው ሄድ ነበር እዛ የፖሊስ መሬት ልጆች። ኦኬ። እና በቃ ከሰዓትም ጨዋታም ካለኝ ሮጥ ነበር ብዙ ጊዜ። እንዳውም አንድ ጊዜ ድሬ አሸዋ ለብሶ ሲሮጥ አይቼ እኔም አሸዋ ለብሼ ጦር ሰራዊት ጫማ አድርጌ ሮጥ ነበር ብዙ። ያው ያን ጊዜ እንደዚህ እንዳሁኑዎቹ ሚረዳን ብዙ ነገር የሚያስተምረን ቢኖር ኖሮ የት እንደርስ ነበር። ግን ቢሆንም ያው እግዚአብሔር ይመስገን ያለው እሱ ሆኗል። ያው ጌዲዮን ተራራ የሚሏት ያቺ ኮተኒ ያለችዋ ኮተኒ ፊት ለፊት ያለችዋ ነች። አሎ ሳሚ የላኩልህ ነው እና አልተቀበልከኝም። እንትን አድርጎ መለሰ። ድጋሚ አስተካክልና ላክልኝ። አዎ ኮሜንት ላይ ልከውልኝ ነበር። እሺ ጌዲዮን በተጫዋች ዘመኑ ምን አይነት ተጫዋች ነበር? ቁጡ ነው? ኃይለኛ ነው? ወይስ ሜዳ ውስጥ ዲሲፕሊን የሚባሉት ነው የሚል ጥያቄ ልከውልኝ ነበር ከተመልካቹ። አዎ ይሄ ነገር እንግዲህ አይደበቅም ከማንም ተጫዋች ፊት ነው ያለሁት፣ ተመልካች ፊት ነው ያለሁት። ያው ለነገሩ ኳስ ላይ አግሬሲቭነት ያው ከሞክሪ ነው ትዕዛዝ የሚሰጠው። ሞክሪ እንደውም አንድ የሚለው ነገር ነበር፣ እዛ አንድ ሰው ሲወድቅ እዚህ ሶስት ሰው መውደቅ አለበት ይል ነበር። እና እኛም ያው በመጥፎ ደረጃ አይደለም ሰው ምን መታው፣ ያው ሸርተቴ ታክል ነበር በእኛ ጊዜ ከኳስ ጋር ነው እንጂ መጥፎ ስራ ሰርቼም አላውቅም። እኔ እንግዲህ በመጥፎ ነገርም ተገኝቼ አላውቅም። ስለዚህ ሜዳ ውስጥ አግሬሲቭ ነበር ማለት ነው፣ ቁጡ ነበር። አዎ ሜዳ ውስጥ ወንድሜም ይሁን እናቴም ትምጣ በቃ ኳስ ጨዋታ ነው። እውነት ነው፣ ደስ ይላል። ያለውን ነገር በስነ ስርዓት ያውን ጄኔሬሽን እንግዲህ አሁን አንዳንዴም ሰፈር ውስጥም የተለያየ ገጠመኝም እንደዚህ ቀበሌ ጨዋታዎችም እንደዚህ ዲቪዥን ጨዋታዎችም የመመልከት እድል አለ። አይተህ ታውቃለህ? አው ብዙ ጊዜ ወደ 18 አመት በአይሱዙ ስራ ላይ ነበርኩ። አይሱዙ ደግሞ ቀን ከሌሊት ነው የምንሰራው። በየሀገሩ ነበር ምዞረው። አጋጣሚ እግዚአብሔር ብሎ ወደዚህ ከተማ ስለመለሰኝና ትንሽ ረፍት ስላገኘው ነው እቺንም እድል አግኝቼ እናንተም ስላሰባሰባችሁን የተመለስኩት እንጂ ብዙ ጊዜ ከኳስ ርቄ ነበር። አሁን ባሉኝ ጊዜዎች ግን ሳይ በጣም አቅም የለም፣ ትንፋሽ የለም። እኔ እውነት ምልህ ሞክሪ በ12 ደቂቃ 12 ዙር ነበር የሚያዞረን። በአንድ ዙር 1 ደቂቃ ማለት ነው። ኩፐር ቴስት የሚባለው የምንጠላው ስፖርት ደግሞ ኩፐር ቴስት ነው። እንግዲህ ያን ጊዜ ጎማ መንፋት እንችላለን በዛ ሰዓትኛ። አሁን ትንሽ አቅም የለም። ያው የሁኔታም ያው ስለሆነ ይመስለኛል ኳስም ትንሽ እንደበፊቱ አይደለም። ያኔ ገንዘብ የለም። ገንዘቡ ግን በወቅቱ 90 ብርም ቢሆን እኔ አሁን 90 ብር ሆቴልም ያበላኛል፣ ልብስም ይተርፈኛል። አንዳንዴ ታይዋን ስንሄድም ያው እንደ አዲስ አበባ ቢራ እዚህም ያሉት ይሰጡን ነበር ልብስ። ያው ይሄን ሱሪ አዲስ መጥቷል እያሉ ማስታወሰው መክብብ የሚባል ደንበኛችን ነበር ኮንቲኔንታል ፊት ለፊት። እሱ ልብሶች በነፃ ይሰጠን ነበር። አዎ ሳሚ መስመር ላይ ነው ያለው። እስቲ ሳሚም እንግዲህ ወደ እንትኑ ይግባ። ሳሚ መስመር ላይ እሺ
ሳሚ መቀጠል ይችላል እሺ ሰላም ሰማችሁ ድምጽ ትንሽ ርቃል አይሰማም ሳሚ ይሰማል መንገድ ላይ ስለሆንኩ ነው ዋው ይሰማል ሳሚዬ ዋንደራ መጣ እንኳን ድምጽን ሰማው ሳሚ አመሰግናለሁ ያው እንደገና ተመልሰ እንደመጣ ነው የምቆጥረው አዎ ይቅርታ ያው ሌቶኛ ነው የገባሁት መንገድ ላይ ነኝ ለቻይና አሳውቄ ነበረ ለሱ ይቅርታ ጠይቃለሁ ያው እንግዲህ ከምንወዳቸው ከምናደንቃቸው ከምናከብራቸው ቀድሞ ሌጀንዶቻችን አንዱ ጌዲ አንተነህ ታላላቅ አመሰግናለሁ እንዳባቶቻችን ሬዶዋን ድርኳስ ለሰጣችሁ መስዋዕትነት እዚህም ደረጃ እናንተ አሳልፋችሁ እኛም ተጫውተን ድላር ስላደረጋችሁን እናመሰግናለን በቅድሚያ ሲቀጥል ያው እንግዲህ እኔም በመጣው ጊዜ ነው በቅርበት ተገናኝተን አብረንም ያው የማህበር ጉዳይ አገናኝቶን አብረን ስንጫወት ነበር ነውና ማያቸው ነገሮች በጣም ደሳስ የሚሉ ስነ ምግባር ጀምሮ ለብዙ ሰዎች አርያም በዛም ይቆራረጣል ሳሚዬ አይሰማም ይሰማል አሁን ይቆራረጣል ሳሚ ትንሽ ግን አሪፍ ነው ያ እንግዲህ በቃ ያው ቻዬ መስሎ ታውቀዋል እዛ ጋር ነገር እንገዳሻለታልና ምንድነው በጨዋታ ዘመንህ የመጀመሪያ ክለብህ አይ ቲንክ ቻይና ጠይቆሃል መሰለኝ ከነማ ነበረ አንዳንድ ፎቶዎች ላይ ከቢታው ጋር አዲስ አበባ ህንጻ ውስጥ ያየው መስሎኛልና አዎ ባቡር ባለሳሳት ባቡር ከነማና ህንጻ ነው ተጫውታ ያሳለፈውና ቀደም ስለ ጌቱ ስታነሳ ከጌቱ አየለ ጋር አብረህ የመጫወት እድል ነበረ አዎ ሳሚዬ ከጌቱ አለው ይሰማል ከጌቱ አየለ ጋርም ተጫውቻለሁ እግዚአብሔር ፈቅዶ ከዚያድ ጋርም ተጫውቻለሁ ከበከሬ ጋርም ተጫውቻለሁ ከድሬ ጋርም ተጫውቻለሁ ከድሬ ጋር አንድ አመት ነው የተጫወትኩት ያው በህይወት ባይኖርም ከሰለሞን ጋሜ ጋርም ተጫውቻለሁ ኦኬ አዎ ጌዲዬ እንግዲህ እነዚህ የኛ ትልልቅ ስመጥር ተጫዋቾች ውስጥ አንዱ አንተ ነህ ያ በመሆንም ኩራት ሰማ ይገባል እኛም እናከብራለን ሁሌም ያው በእናንተ ጊዜ የነበረው ነገርና አሁን ላይ ያለው ነገር እስቲ ባጭሩ ብትገልጽልን ለምን ብዙ ጊዜ ሜዳም ስትገባ ያለው ከትሬኒንግ ቦታ ማጥቃለው ባጭሩ እቺ ነገር ብትገልጽልን እሺ አመሰግናለሁ ሳሚዬ በእኛ ጊዜ ያው ብዙ ነገር አለ ዲሲፕሊን ነው ሁሉም ዶርሙ ራሱ ነው ለራሱ ዶርም የሚገባው ራሱ ነው ተጫዋቹ ነው እንዳውኖቹ ዶርም አይደለም ብዙ ብርም የለም በዛ ጊዜ ብሩ ሳይሆን ፍቅር ነው ያለው የኳስ ፍቅር ከኛ በፊት አቶ አዳሙ በህይወት ባይኖሩም ኳስ እየዘፈዘፉ ሹት ይመቱ ነበር ሲባል እኛም እየዘፈዘፍን ሹት እንመታ ነበር ብዙ ጊዜ ያውኑ ተጫዋች ግን ብዙ ነገር ፕሮቶኮል ተጠብቆለታል የኳሱም ሁኔታ የጫማው ሁኔታ እነ ድሬኔ በጫማቸው በመስማር የሚመታ እንጨት ሲጫወቱ አውቃለሁ ከስር እንጨት ተመቶ በእኛ ጊዜ ተሻሽሎ ለፕላታ ሆኖ መጥቶ ተጫውተናል እግዚአብሔር ይመስገን ያውኖቹ ደግሞ የተለየ ጫማ አላቸው ያው ልዩነቱ እንደ ዘመኑ ቢሆንም ያው ፍቅር ያስፈልጋል ለኳስ አሁን አንተ እኛ ስንጫወት እንግዲህ ትንሽ ነህ ግን ባለህ ፍቅር እኛን ሰብስበህ አደራይተህ ኮሚቴው ጋርም አደራ ብለህ ነው የሄድከው አሁን እንደዛ አይነት ፍቅር ያለው ሰው ካለ በኳሱ ዓለም ማደግ ይቻላል ግን ዝም ብሎ ገንዘብ የሚያሯሩጥ ከሀገር
ዲሲፕሊኑን ራሱን ስነ ምግባሩን የማይጠብቅ ሰው ከሆነ ኳስ ላይ መሻሻል አይቻልም። እኔ አዲስ አበባ ወስደውኝ 3 አመት ሲያስቀምጡኝ ሪዘርቭ እመጣፋ ሰው በሆን ወይ መጠጥ ጠጥቼ ወይ ጫት ቅሜ ጠፋ ነበር። ግን ለምን አላማዬ ያ ስለሆነ ከ3 አመት በኋላም ተሰለፍኩ ጥሩ ነገር ላይ ደርሼ ነበር። ያው ጊዜ ላይ አልፈቀደም እንጂ ግብጽ ከጠፉት ወጣት ቡድን ጋር ነበርኩ። ያው በምን ጉዳይ እንደቀረው አላቅም። ያው ስሙን ባልጠራም ማሰልጣኛችን እሱ ባስቀረኝ ጉዳይ ቀርቻለሁ። ሄሎ ይሰማል ጌዲዬ እየሰማው እና ያሁኑና የኛ ልዩነቱ ምንድነው? በእኛ ዘመን ፍቅር አለ። ማንም ሰው እኔ ልሰለፍ ካልተሰለፍኩ ብሎ የሚያኮርፍ የለም። እንዳውም ለማሰለፍ አሰልጣኞች ከመቸገራቸው የተነሳ ስም ዝርዝር ጻፉ ብለው ይሰጣል ነበር። ስም ዝርዝር እየጻፈን ነበር የምንሰጠው። ሁሉም ራሱን መክተት ስለማይችል ስለሚፈራ ሁላችንም የተለያየ ነበር የምንሰጠው። ከዛ በኋላ ነው አሰልጣኝ አውጥቶ የሚያሰልፈው። ግን ሲያሰልፍም ለምን አልተሰለፍኩም የሚል የለም። ውጤቱን ነው ሁሉም የሚፈልገው፣ ውጤቱን ብቻ። የኛ ዘመን እንግዲህ ይሄን ነው ማስተዋወሰው ሳሚዬ። በጣም ጥሩ አመሰግናለሁ ጌዲዬ። ያው ቀስ እያልኩ ደግሞ ገባለሁ። መንገድ ላይ ስለሆንኩ ነው ድምጽም እንዳይረብሻችሁ። ቻይና የኔ ድምጽ የሚረብሽ ከሆነ እኔ ካወራው በኋላ ሚውት አድርገኝ አንተ። ሳሚ አንተን ራስን በራስህ ማለት ነው። አንተን ዋላ ስላላገኘሁት ነው። ኤንዌስ ትሬኑ ድምጽ እንዳይረብሻችሁ ነው። ጌዲዬ አመሰግናለሁ። ጌዲዬ ሮብሌ መስመር ላይ ነው ያለው። ሮብሌ እንግዲህ ከትልቅ እስከ ትንሽ የድሬዳዋን ኳስ በደንብ ነው የሚያውቀውና አንዳንዶቹን በእድሜ ያልደረሰባቸው እንዴት እንደደረሰባቸው ባናቀም አይቻቸዋለሁ ይለኛል። እስቲ እንግዲህ እሱም የሚጠይቀው ጥያቄ ባይደርስብን ቢደርስብን የሚጠይቀው ጥያቄ ካለ ማቅረብ ይችላል። አድናቆት ሮብሌ ክፈትና ሚዩትን ነው ሚዩትን ክፈተው መጀመሪያ። ኦኬ ነው ሰማችኋል? አይ ይሰማል። ኦኬ ያው እንደተለመደው ሳሚና ቻይኒስቶ በጣም ነው አመሰግናችሁ። ይሄ የምትሰሩት ስራ በጣም ትልቅ ስራ ነው። ኦልዌይስ ብዙ ነገር እኛ በእግር ኳስ ደጋፊነትም ወይ ደግሞ በእግር ኳስ ውስጥ እናንተ ያሳለፋችሁት እንደዚህ አይነት እድል አግኝተን ከድሮ ተጫዋቾቻችን በጣም እንወዳቸውና በጣም የምናከብራቸው ጋር ማገናኘታችሁ ትልቅ ስራ ነው። ቀላል የሚባል ስራ አይደለም ይሄ። ሁለተኛ ጌዲዮን እንኳን በሰላም መጣህልን። በጣም የምንወድህና የምናከብርህ ቃላቶች ያጥሩናል። አንዳንድ ጊዜ ስለ እናንተ ማውራትና ወይ ደግሞ እናንተ ማመስገን ይከብዳል። ጥያቄ እንኳን እኔ የለኝም። እንኳንም በሰላም ኖርክልን እስካሁን ድረስ እንኳንም ለዚህ እንኳን እግዚአብሔር አበቃ እና ያንን ነው ላደረከው ደግሞ ሁሉም በጣም ነው የምናመሰግነው። አንድ ነገር ማከለ የፈለኩት ነገር አለ ቻይኒስ ሰው ላይ ኦዲየንስም ለእናንተም ማለት ነው። ትናንትና እድል አግኝቼ ነበር ከነ ቢታው ብሬጋ ከነ ካሱ ኪዳኔ ጋር ተገናኝተን ነበር ትናንትና። ቻንስ አላገኘንም ለማውራት። ዛሬ ግን ምሳ አንድ ላይ ነው የምንበላው። ወገኔም አለ። ትናንትና እስከ ማታ ድረስ አብረን ያሳለፍነው ከነሱ ጋር። ዛሬ ይሄንን ነገር ማንሳትና መነጋገር ፈልጋለሁ ስለ ቀድሞ ተጫዋቾች ማህበርና ኤቭሪቲንግ። ያንን እንዳነሳላችሁ የምትፈልጉት ነገር ካለ እንድትነግሩኝ። በተረፈ ደግሞ ጌዲዮን አንድ ጥያቄ ያው የተለመደ ጥያቄ ነው በሀገራችን ውስጥ ከገጠመኞች የሚያስቁና የሚያሳዝኑ ገጠመኞች ሁለቱን የሚያሳዝንም የሚያስደስትንም እንድትነግረን ፈልጌ ነው። አመሰግናለሁ ቻንስ ስለሰጣችሁ። እሺ ሮብሌ አመሰግናለሁ። አንተ ላይ አሁን ምስሎቻችንን እያየ አይደለማ ድምጻቸውን ነው የምትሰማው አይደል ጌዲዮን? ኤሌክትሪክ ስለሌለ መብራት የለም። ድምጻቸውን እየሰማ ስለሆነ ያው ከተለቀቀ በኋላ ታየዋለ እንዳለ ምስሉ ስለሚመጣ ታየዋለ። የጠየቁንም ልጆች በመልክ ታያቸዋለ።
ጥያቄው ከሰማው እስቲ በህይወት የተደሰትክበት ቀንና በህይወት ያዘንክበት ቀን በስፖርቱ ምን በሌላም ታሪክ የምታጫውተን ካለ አጫውተን ነው። አዎ በመጀመሪያ ሮብሌ አመሰግናለሁ። ያቸው አልደረስኩባቸውም አላቃቸውም ሳይል እሰማለሁ ብዙ ጊዜ ጎናችን ሆኖ የሚረዳን ወንድማችን ነው። በአጋጣሚ ስላገኘሁት በጣም አመሰግናለሁ። ብዙ ሰው ሲረዳም ሰምቻለሁ። በጣም አመሰግናለሁ ሮብሌ። በሁለተኛ ደረጃ ለጠየቀኝ ጥያቄ የተደሰትኩባቸውም ቀኖች አሉ፣ ያዘንኩባቸውም ቀኖች አሉ። በኳሱ ዓለም ከኳሱ ውጭም ግን ያው የኳሱን ነው መናገር የምችለው። በኳሱ ዓለም የተደሰትኩበት ቀን ከባዶ እግሬ ከምጫወትበት ቢቶ አብሬ ካልሲና ጫማ ሰጥቶኝ የተጫወትኩበት ቀን ነው። አቅፌው ያደርኩት ጫማው ካልሲው በጣም ደስ ያለኝ ቀን ያ ነው። በጣም ያዘንኩበት እሱንም አግኝቼው ነበር። ይቅርታ ማቋረጥ ቢቶም አብረን ነበር እንትናንትና ዛሬም እንገናኛለን። እሺ ቢቶ አብሬ ሰው እንዲያድግ የሚፈልግ ሰው ነው። ያው ያዘንኩበት ቀን ደግሞ ባቡር ሆነን የኤርትራ ጫማ አሸንፎን ወደ ማሊ ሲሄዱ እኛ ወደ ድሬዳዋ መመለሳችን በጣም ያዘንኩበት ያለቀስኩበት ቀን ነው። ከአባይነ ጋር በጣም አልቅሰናል። አባይነ በላይነ እኛ ጋር የሚጫወት ልጅ ነበር አለ በዲቦውንም በጣም ያለቀስንበት ቀን እሱ ነው። የሰፈሬ ልጅ ነው አባይነ በላይነ አባይነ ተጫውቷል። አባይነ በጣም አባይነ በላይነ አይኔ አሰልጣኝ ቁምላቸው ቸኮል አሰልጣኝ ነው ማቀው አባይነ በላይነ ቁምላቸው ቸኮል ዮናስ እነዚህ ያው ጠፉ እንጂ የተጫወቱ ልጆች ናቸው። ኦኬ አንድ ጥያቄ መስመር ላይ ተጽፎላል። ሰለሞን ተፈራ የሚባል ለምንድነው ካቡረኒ ነው ካቡረኒ ትባላለህና ለምን ተባልከው? ቀጥል ስም ነበር። ቻይናዬ አሁን ምን መሰለህ ካብሪኒ የሚባል ስም ነው። ኦኬ ያኔ የዓለም ዋንጫ በሚጫወቱበት ሰዓት እኛ የጣሊያኑ ተከላካይ ኦኬ እና ይሄንን ስም ደግሞ ያወጣልኝ ዓለም ሰገድ ነው ካብሪኒ ብሎ። ዓለም ሰገድ ማለት ማሙሽ ዓለም ሰገድ ማሙሽ ማለት የኛ 7 ቁጥር ነው። የምድርባቡር አሰልጣኝ የኤፍሬም ወንድም ማለት ነው። የኤፍሬም ወንድም መጀመሪያ ካራመራ ነበር እኛን ሲያስቸግር የነበረ በኋላ ደግሞ እኛ ውስጥ ገብቶ ሲያስቸግርልን የነበረ ተጫዋቻችን ነው። ብትመታውም ብትገለውም ምንም የማይሰማ ሰው እሱ ነው። እሺ በዘመን በጣም አስቸጋሪ ስትራይከር የምትለው ያስቸግረኛል ያልከው በአንተ ዘመን በጣም ያስጨናቂ ነበር ስትራይከር ማለት ነው? ቻይኒዬ ጉራ ባይሆን ያው ማንንም አያስቸግረኝም ነበር። ግን ልትመታው ማትችለው ልትነካው እግሩን ማታገኘው በሸርተቴ ብትል በምን ብትል ማትደርስበት ተጫዋች ሙልጌታ ወልደየስን ያየሁት ነው። ሚሊዮንንም ተጋይተናል ገይተን ጥላላቸዋልም ብዙዎቹ እነ ገብረመድንም እነ ሙልጌታውን ያው በህይወት ባይኖርም ብትመታውም ያው ይመታል መልሶ ወድቆ አብሮ ይመታል። ግን ሙልጌታ ወልደየስ እግሩን በታሪክ አታገኘው። ደግሞ በጣም ዲሲፕሊን ነው። ለተመታው ብትሞክርም ብትሰብረው ምንም አይናገርም። ዝም ብሎ ኳሱን ነው። በጣም የሚገርመኝ ተጫዋች እሱ ነው። እኔ እግሩ እንዴት እንደተመታ እንትኖቹ እንዴት እንደመቱት በጣም ይገርመኛል። ከዲናሞ ኬቭ የሚባል ቲም ጋር ስንጫወት ራሱ እንግዲህ ረጃጅሞች ናቸው። እነሱ ሁሉ ስንመታ ይወድቃሉ። ግን እሱ ምንም እግሩ ሊገኝ የማይችል ተጫዋች እሱ ነው። እነ ቲጋና እነ ቻይና ሉልሰገድ ኃይሉ እነ ሌሎችን አልደረስክባቸው ማለት ነው። ካንተ በኋላ ናቸው ማለት ነው እነሱ ባቡር። ቻይና የትኛው በእግሩ ቢጫወት ቻይና ነበር እኛ ጋር ከነማ ጫማውን አውልቆ እንደውም መጨረሻ ዳኛው አይቻልም ብሎ አስወጣው። አሁን ውጪ ነው ያለው ቻይና። የት ሀገር እንደሆነ እንጃ። ሶማሌ ቻይና ነበር። በእግሩ ለሚጫወተው ጫማ ሰጥተው ከነማ ቢቶ ሰጥቶት አርጎ ገብቶ በቃ ሲያደቃቅፈው አውልቆ ዳኛው አስወጣው አይቻልም ብሎ።
ቲጋራ ደግሞ የህንጻው አሁን ያረፈው ከሆነ እሱ ላይ ደርሼበታለሁ ቲጋራ ደግሞ ግራኙ የባቡሩ ከሆነ እሱ ቢ ነበረ ማነው ኦቾ ቢ ነበር እንደውም ኦቾ የኔን ማሊያ አጥብ ነበር 10 ቁጥር ማሊያ ከማንንም ሰው ጋር እንዳደባልቅብኝ ያኔ ቋቁቻም ስላለ በቃ እንዳደባልቅብኝ ብዬ ለብቻ ነበር ማሳጠው 10 ብር ነው ከ90 ብር ላይ 80 ብር ነበር የሚቀረኝ በወር 10 ብር እየከፈልኩት በኋላኛ ወደ አዲስ አበባ ስንሄድ አደገ እንደውም ለደቡብ አፍሪካ ተሸጠ ሲባል በጣም ደስ አለኝ ኦኬ በጣም ደሳስ የሚል ታሪኮች ያነሳልን ነው ሮብሌ መስመር ላይ ስለሆንክ መጠየቅ ትችላለህ ማንሳት አንተም ትችላለህ ሳሚ መመለስ ትችላለህ ኔትወርክ ሲመለስ ሲስተካከል ሮብሌ ቀጥል የተረጋጋ ጥሩ ነገሮችን እየነገረን ነው ያ ባልደርስበትም ያው ስሙንና ዝናውን በደንብ ሰምቻለሁ ኖቾ ቢ በነበሩበት ጊዜ የዛኔ ነው ብድግ ብዬ ገና ማየት መርኩቲ ኦቾ ቲጋና ከቢ እንዳለ ማአት ልጆች ነበር ታላላቅ በኋላ እዛን ጊዜ ነው የጀመርኩት ኦቾ ነው ጋናም እንቶ የሰፈሬ ልጅ ነው ኦቾ የሰፈሬ ልጅ ነው በቅርብ የምናያቸው ልጆች አይ ጥሩ በጣም ጥሩ ሶፋር እስከ ዛሬ ድረስ ከቀረቡት ሁሉም ጥሩ ነገር ነው ያንተ ደግሞ በጣም ለየት ያለ ነው ብዙ የሁለት ጄነሬሽኖችን ብሪጅ ሆነ ነው ሁለቱንም ያስቆጠረ እና በጣም ደስ ይላል ናሪ ኢቭን ሁለት ጄነሬሽኖች የነ በከሬን ድሬን ከዛ የናንተን ከዛ ደግሞ የነ ኦቾንና በዛ በኩል ያሉትን ማለት ነው አይ በጣም ደስ በሚል ሁኔታ ያብራራለ ነው በጣም ደስ የሚል እንትን ነው ስንት ክለቦች ሳሚ እንዲያለኝ ቀጥል አይ ሮብሌ ቀጥል የሳሚ የላከ አልቀበላለኝ የዴው ስንት ክለብ ነበር የተጫወተው መጀመሪያ ስላልገባውኝ አሁን ነው የገባሁት አዎ ሮብሌ እኔ የተጫወትኩት ያው ዱቄት ፋብሪካ ተጫወትኩ አልሎም ያው ቲም ስላልነበረ ቢተው ወደ ከነማ ከወሰደኝ በኋላ ነው ከነማ 1 አመት ተጫወትኩ ባቡር 3 አመት ህንጻ 4 አመት ተጫወትኩ ፊናንስ አዲስ አበባ 1 አመት ተጫወትኩ ያው የወቅቱ የመንግስት ግጭት ምናምን ስለነበረ ወደ ጅቡቲ ሄድኩ ያው ጅቡቲም አልተሳካም ተመልሼ መጣሁ ዋው ከነ ሚሼል ጋር ነበር ሚሼል ትይለኝ ዱቄት ሚሼል ኪንዶ ቅልብሱ ሚሼል ነበረ ዱቄት ፋብሪካ አንጀሎ ነበረ ወንድማማቾች ናቸው ኪንዶ ሚሼል አንጀሎ ያው አባታቸው ብሮኮ ነበረ ደሞዛችን አንድ ፌስታል እንትን ነበር ፍሩስካ ፋጉሎ አንድ ፌስታል ፍሩስካ እንግዲህ ሄደን ለባለ ፈረሶች እዛ ፖሊስ መሬት ባለጋሪዎች አሉ አይደለም አንጀሎ አለኮ እስካሁንኛ ሰፈር አለ መሰለኝ እሱ አራሱ አርፏል ይላሉ ጣሊያን ወስደውት ነበር አርፏል ይላሉ ሳቢያ ነበር ሳቢያ በዚህ ጊዜ ነበር እሱ ራሱ ብዙ ጊዜ ተቸግሮ ይሸከም ነበር ብዙ ስራ ይሰራ ነበር በኋላ ጣሊያን ወሰዱት ብሎ በኋላ ስጠይቅ አርፏል አሉ እኔ ከሀገር ስወጣ ነበር ሰፈር ነበር ሁሌ ተሸክሞ ኮካ ነበር ሲሄድ ታሪኩን ይወራ ነበር ልክ ነው ኮካ ይሸከማል ጋዝ ናፍጣ ይገዛል ጋዝ ይገዛል ይላላክ ነበር ከሰል ይገዛል የሚገርም ታሪክ ነው እሺ ንጽጽር የተወሰኑ ተጫዋቾች እናንሳና እስቲ 1-2 ምናምን እንፈትነ ምረጥ እሺ በዚህኛው እንኳን ሳሚ እንደውም ትንሽ ከፊት ያሉትን ትንሽ ከኔም የተሻለ ስለሚያውቃቸው ከበድ ያለውን ሳሚ የሚያነሳል እንደውም የተወሰኑትን ላንሳ የመጀመሪያው ጥያቄ ከቢቶ አብሬና ገነነ መክብብ መሰለኝ ቻይኒዬ አሁን ምን መሰለ ሁሉም ራሱ ታለንት አለው እንደ ታለንቱ ነው እውነት ነው አሁን ቢቶ አብሬ ምን ልበል ኳስ በቃ ኳስ አብሮ የተፈጠረ ነው የሚመስለው
ይድነቃቸው ያደነቀው ሰው ነው ግራም ቀኙም የሚሰራ ፍጥነቱም በቂ የሆነ ለብሔራዊ ቡድን በቂ ተጫዋች ተብሎ ይድነቃቸው ሲያደንቀው ሰምቻለሁ እና ቢተው አብሬ የማይፈራ ተጫዋች ነው መመታት ምናምን ሳይሆን ፍርሃት ምልህ ኳስ አይፈራም ኳሷን ስለማያቃት እንደፈለገ ማድረግ ስለሚችል እንደውም መተማመንበት ያኔ ከነማ ሆነ እንደፈለክ ብትሰጠው ሮጦ ስለሚደርስ ጎል የማግባት ቻንሱ ትልቅ ነው ገነነው ደግሞ ራሷ ያላት የኳስ መያዝ የመበተን ለእያንዳንዱ የማከፋፈል ቀድሞ አይቶ የማቀበል ችሎታ አላት ያው ችሎታቸው አንድ አይነት ባይሆንም ሁለቱም ጥሩ ተጫዋች ናቸው ለድሬዳዋ ጥሩ ተጫዋቾች ናቸው ያው ቢተው አብሬ በተለይ ከቢራ ጋር በምንጫወትበት ጊዜ የሚፈሩትም ተጫዋች እሱን ነበር ያው ወቅቱ የነበረው ያው አሁን ሰዓት መናገርም ባልፈልግም ትልቅ ተጫዋች የነበሩ በፊት ማሳደግ አይፈልጉም ስለውነት ከሆነ ቢተው አብሬ ማሰልጠን የሚችል አለወረቀት በቂ ተጫዋች ነው ለምን ብሔራዊ ቡድን ብዙ ሄዷል እንደውም እኮ እሱ አዲስ አበባ ሆኖ ህንጻን በቃ ለቅቅ ያለው ጌዲዮና ይሄን ቤት ብሎ ሰጥቶኝ ስገባ ቤቱ ከ50 የሚበልጥ ሜዳሊያ ነበር ያው ህንጻ ኮንስትራክሽን ሲፈርስ ቤቱን ወሰዱብኝ እንጂ ያ ሜዳሊያ ወስጄ ቤት አስቀምጬው እኔም ጅቡቲ ሲሄድ ጠፋ እንጂ ከ50 የሚበልጥ ሜዳሊያ ነበር እንግዲህ በብዙ ውድድሮች የተሸለመ ተጫዋች ብሔራዊ ቡድን የሚያውቀው ተጫዋች ነው ድሮ አሰልጣኝ ሲመረጥ 3 ጊዜ በተከታታይ የተጫወተ ተጫዋች አሰልጣኝ መሆን ይችላል ነበር የሚለው መስፈርቱ አሁን ያው በትምህርትም በምንም ሆኖ ተቀየረ እንጂ ቢተው አብሬ ከኋላ ምን ኳስ ላይ ካራቴ ብለህ ያንስበታል ካራቴ ከኋላ ያለ ሰው በመንፈስ በድምጽ ሰምቷልም ከኋላ ያለው የሚመታው ቢተው አብሬም ስታቀብለው ገና ከኋላ ይሁን ከጎን በቃ ያቃታል ቦታው እዚህ ብዙ ጊዜ ማረሰው አየር ኃይሎችን እሺ ቻይኒዬ ከሲሳይ ዘነበና ተስፋዬ ቡኔ ሁለቱም አንድ ክለብ የሚጫወቱ ድንቅ ተጫዋቾች ናቸው ይሄ ታስታውስ እንደሆነ ኮተኒኮ ቁጥር አለ በግንብ የተጻፈ ያ በጎሉ ትክክል የተሰራ ነው እሱ እነ ሊቻኖ እነ ኢታሎ ያሰሩት ነው ይባላል ያ ቁጥር የት ጋር እንደምታገባ የምትመታው ቁጥር ነው እንደውም ተስፋዬ የማረሳው ጨዋታ የማሙን ያዘው ተብሎ ቡኔን አሎ ይሰማል የማሙን ያዘው ተብሎ ቦታ ይቀይራል ቦታ ሲቀይር ኢማም ቀይረኝ ይለኛል እኔ ተቀይሯለሁ ቡኔ እኔ ጋር ይመጣል እኔ ጋር ሲመጣ ኢማም ተቀይሮ ይመጣል እንደዚሁ ጨዋታው አለቀ በቃ ቡኔም ኳስ ሳይነካ ኢማም ኳስ ሳይነካ ሲሳይ ዘነበ በርግጥ ብልጥ ተጫዋች ነው እሱም ያው እንደ ሙሉጌታ ወልደየስ እግሩን አታገኘው ኳስም አጋጣሚ ደግሞ የሚያገኘው ኳስ ከገፋ ካሊያስከው በቃ ጎል ይከተዋል በቃ ቀዳዳ ውስጥ ነው የሚከተው በረኞች ቢወረወሩም ጎበዝ በረኛ ቢባልም ማግባት ብቻ ነው ሲሳይ ትንሽ ችግሩ ይናደዳል አጋጣሚ ሆኖ ከመታው በቃ ይናደዳል ኳስ ይጠፋበታል ተስፋዬ ቡኔም እንደዛ ነው እንጂ ድንቅ ብርቅዬ ተጫዋቾች ናቸው እና አንዱ ምረጥ ብትባል ታዲያ ማንን ትመርጣለህ በነገራችን ላይ አሁን ጥያቄ የምናቀርበው ለሌሎችም እንደምንለው በጣም ብዙ ታይለንቶች በጣም ብዙ ክህሎት ያላቸው ሰዎች ድሬዳዋ ላይ እንደነበሩ ለማሳወቅና ምን ያህል ከባድ እንደሆነ ሰዎች እንዲረዱ ስለምፈልግ ነው እንጂ አንዱን ካዱ ያበላለጠን አይደለም ሁሉንም ስለምንዳደንቃቸው ነው ስማቸውን የምንጠራው ለተመልካቾቻችንም ምናልባት ስማችሁን የምንጠራም ሰዎች ከከበሬታ እንደሆነ እንድታቁልን እንፈልጋለን ዋው ቻይኒዬ ምን መሰለ አንተ የምትለኝ ነገር ገብቶኛል ማወዳደር ወይ ማበላለጥ ሳይሆን የሲሳይ ዘነበ ብልጠትና ጨዋታ ቡኔጋ ታገኘው ቡኔጋ የምታገኘው ያው ይሄ ረጅም መስጠት ገና ኳስ ሳይመጣ ልክ ኳሱ ሲመጣ ቀጥታ ለሰው መስጠት የሚሆን እንዲህ ባህሪ ያለው
እንጂ እኔም እንዳልከው ለማበላለጥ አይደለም በታለንቱ ጎበዝ ያው ሲሳይ ነው ሲሳይ ጎበዝ ነው ያው ብዙ ጊዜም ያው እንደዚህ እንደ አሰላለፋቸውም እኮ ታገኘዋል ብዙ ጊዜ ሲሳይ መግባት እንትን አለው ያው ቡኔ አንዳንዴ ለማስቸገር ሲሆን ነው ተቀይሮ የሚገባው በእኛ ዘመን በፊት ባለው ዘመን ያው ጨዋታ ነበር በእኛ ዘመን ግን ብዙ ጊዜ ለማስቸገር እንደዚህ ለመበጥበጥ ነው የሚያስገቡት ብዙ ጊዜ ኳስ ከያዘ በቃ ያስቀባል አስቆብን የሚወጣው ይዞ ይወጣል በቃ ይዞ ይወጣል ከሁለት ወንድማማቾችስ ከበከሬና ከድሬ አው ያም 11 ወይም 6 ነው እኔ በከሬን ያው በሹቱ በቃ ጥሶ በመሄዱ በጣም አደንቀዋለሁ ድሬ ደግሞ ብዙ ለኔ ያስተማሪ ነገር አለ ቴስታ ላይ እንዴት እንደሚዘለል ቴስታ ላይ እንዴት አርገህ ያን ሰውዬ ዳኛ ሳይነቃ እንዴት አርገህ እንደምትገፋው እንዴት አርገህ እንደምታስቀረው ታክል ሸርተት ያስተማሪ ድሬ የማረሳው ድሬ በተረከዝ ያገባ ተጫዋች ብትል እኔ እስከዛሬ የሚያስታውሱ አይመስለኝም ከሚካኤል ከሚባል ቡድን ጋር በተረከዝ ነው ያገባው ወደ ኋላ ዞሮ እንግዲህ ወፍራም ነው አይደለም ስፒድም ሩጫ የለውም ግን አትቀማውም በመሸፈንም አታገኘውም አትጥለውም ደግሞ አይወርቅም የሚወርቅ ተጫዋች አይደለም እንደፈለግ ብትመታው አይወርቅም ሲያከፋፍልም ጎበዝ ነው ያው ድሬ ከበከሬ በኳስ እንትኑ ይበልጣል ኳስ ጎበዝ ነው በከሬም ያው ጎበዝ አይደለም ሳይሆን ለአስረኛ አፍሪካ ዋንጫ የሰራ የድሬዳዋ ብርቅ ተጫዋች ነው ለኢትዮጵያ ብርቋ ነው ሳሚዬ ቀጥል ያስኩብ መስመር እሺ ያው ይሰማል አይደል ይሰማል ሳሚዬ አው እንግዲህ ሶሪ አሁንም በድጋሚ ኮፒ እየተቆራረጠ ነው ተቻለ መጠን እየገባው ብዙ ማውራት ፈልግ ነበር ተጋና ተቻለ ገባው እንላለው ምንድነው አሁንም በድጋሚ ቀደም ኳስ ተጫዋቾች እዛ ላይ የመገናኘት እድል አግኝተን ነበር አንድ ያው ስለ ማህበሩ መቋቋሙ ተሰማን ስሜት አዳማጫችን ትገልጽልን ሁለተኛ እዛ በምንጫወትበት ታይም ላይ መሸነፍ የሚባል ነገር አትወድም እልህኛ ነህ እንግዲህ የስንት ታላቃችን ነህ በዚህ እድሜ መሸነፍ የሚባል ነገር አትወድም ሜዳ ላይ ከገባ እንታና ማሪያ እንግዲህ ይሄ በወጣትነት ዘመንህ ምን ያህል እልህኛ እንደነበርክ የሚያሳይ ነውና ያ ከምን የመነጨ ነው ነገር አመሰግናለሁ ሳሚ ይሰማል ዲሲፕሊን በተመለከተ በጣም ከተገረምኩት ሰው አንዱ አንተ ነህ የስንት ታላቃችን ነህ እዛ ጋር እንደኛ ከህፃናቶች ጋር ህፃናት የሚሉህን እሺ እያል እውነቴን ነው በጣም ትልቅ ትምህርትም ነው የወሰድኩብህም የቀናውብህም ጌዲና በዚህ አጋጣሚ አክብሮቴን ለመግለጽ ነው አመሰግናለሁ እሺ ቻይን ይልቀጥል አዎ ምንድነው ሳሚዬ የጠየቀኝ ጥያቄ የዚህ ማህበር መቋቋም እኛ መሰባሰብ በጣም ደስ የሚል ነው እኔ በጣም ደስ ብሎኛል ለምን ቢባል ዳግም ወደ አንድ መለስከን ማህበሩ መቋቋሙ አሁን እንዳልከውም አንዳንዴ ረሳውና እንዳውም እንደ ድሮ ይመስለኝና ወደ ታክሉም ወደ ምኑም ስገባ እንዴ ጌዶን ምንነካ ሲሉኝ በቃ መለሳለሁ እንዴ ከወጣው በኋላ እንዳውም በቃ ሰውነቴ ማን መታኝ እስከምል ድረስ እንዴ ምን ሆኜ ነው እዚህ ጋር እስከምል ባለቤቴ እንዳውም ሄጄ እኔ የሽማግሌውን ልትገሉት ነው ወይ እስከምጮህ ነው ሄደው ትለኛለች ብዙ ጊዜ ያው ሳሚን በነበረበት ጊዜ በቃ እኔ የሳሚ ጨዋታ ራሱ ከብሔራዊ ቡድን ጋር የተጫወትኩ ይመስለኛል ሳሚን ሳይው ያው ከከንቲባዎቹ ጋርም ከብዙ ባለስልጣን ጋርም የተገናኘንበት ክለብ በማረጋችሁ አሁንም በድጋሚ አመሰግናለሁ
የሚሰሩትንም ኮሚቴዎች አመሰግናለሁ። ያው ኮሚቴ መሆን ማሰባሰብ ትርፍ ጊዜ ሰዓት ገንዘብ ቤተሰብ ጥሩ ነው የሁሉ ነገር ይሰራው በቃ ምንም መለው የለም ያው አብሮኝ በሚጫወቱት ስም አመሰግናለሁ። ጌዲዮን አሁን ምን ላይ ነው ሰዎች ምን ትለናለህ እስቲ? ጌዲዮን አሁን በምን ሁኔታ ላይ ነው ያለው? አንዳንድ እንድናቀው የምትፈልገው ነገር ካለ ግልጽ ልታደርግልን የምትፈልገው ነገር ካለ ግልጽ አድርግልን። ያው እንግዲህ ብዙ ሰው እድሜን ነው የሚጠይቀው። እድሜ 51 አመት ሆነኝ። እሺ በብዙ ትግል ያው እግዚአብሔር ረድቶኝ እግዚአብሔር በህይወት ኑር ብሎኝ ያው ተሸከምኩኝም ቀን ስራም ሰራውኝ ተርቤም ሁሉ ብዙ ሰው ለምኛለሁ ግን ሰው በድሮ ስለሚያቀኝ እንዴ አንተ እንዴት ተርባል እንደለኝ አረ እኔ ተርቤያለሁ እንዳውም ቴድሮስ ሆቴል ሄጄ ትራፊ የለመንኩበት ጊዜ ትዝ ይለኛል። ወርቃላማው የሚሉት እንዴ ጌዲዮን ምን ነካ አንተ ኳስ ተጫዋች አይደለ እንዴ ይለኛል። እንዴ አረ እኔ ተርቤያለሁ እንዴ እውነቴን ነው እኮ ማለት 3 ቀን አልበላውም ስለው እንደውም ይስቅብኝ ነበር። ግን እግዚአብሔር ተስፋዬ ሆኖ ያው አሁን እግዚአብሔር ይመስገን መንጃ ፈቃድ አውጥቼ እየሰራው ነው። ያው የለት ጉርሴን አላጣም። ልጆችም ወልጃለሁ እግዚአብሔር ይመስገን። ልጆችም እየደረሱ ነው። እንዳውም እናንተ ይሄንን ማህበር ካቋቋማችሁ በኋላ ደግሞ ነገ ተነጎሪያ ስራ አገኛለሁ የሚል ተስፋ ውስጤ ተቀመጠ። በቃ ደና ስራ አግኝቼ እኔም ደና ሰው ሆኜ መጀመሪያ ከኔ በፊት ከኔ በታች ሆኑ እንዲቀድሙ ነው ፈልገው። ስራ የሌላቸው አሉ፣ በሽተኛ አሉ፣ ቤተሰብ የሚረዱ አሉ። ያው ኮሚቴውም በስም ዝርዝር ይዞ እያስተካከለው ነው። እኔ ያለሁት አሁን በጥሩ ሁኔታ በጤንነት ነው ያለሁት። እግዚአብሔር የተመሰገነ ይሁን። የሰው እጅማ ላይም ራሴው ሰርቼ ገባለሁ ትንሽም ብትሆን እግዚአብሔር ይመስገን። ይሄ ደግሞ የናንተ ነገር ለኔ ትልቅ ድጋፍ ሆኖኛል። ነገ ተስፋዎቼ ናችሁ። ነገ መኮራባችሁ ናችሁ። በፊት ሰው የለም አጠገቤ አንድ ነገር እንኳን ቢሆን እንዴት ነው መሆኑን ነበር። አሁን ግን አንድ ነገር እንኳን ቢሆን አንዱን ጠራለሁ ላል ወይ ጁንዲን ጠራለሁ ወይ አለማየሁን ጠራለሁ ያው ሳሚም ርቆ ነው ያለው ወይ ዳይትን ጠራለሁ ላል ለምን ተስፋዎቼ ሆናችኋል። በጣም አመሰግናለሁ። ድሜ ለድሜ አመሰግናለሁ። ይሄ ነው ቻይና ያለበት ሁኔታ። ሳሚ የምትለው ነገር አለ? አሎ ሳሚ የምትለው ነገር አለ? ትንሽ በስሜት ወደኋላ ወሰድከንና አንዳንዴ ያው ታዋቂ ስትሆን በተለያየ ነገር ስናልፍ ሰዎች ምናጣ ምንቸገር ብዙ ሰዎች እንትን ምናምን አይመስላቸውምና ለዛም ነው ይሄ መድረክ ዋና የተዘጋጀበት ምክንያት አንደኛ ምን ሰርታችሁ እንዳለፋችሁ ለትውልዱ ማሳየት ማስተላለፍ የወደቀውን ኳሳችንን እንዲረዳ ማድረግ ሁለተኛ በጣም ዋናኛው ደግሞ እርስ በርስ እንድንረዳዳ እንድንደጋገፍ ነው። ምናልባት አንዳችን ቤት አያስፈልግንም ያልነው ቃል ለአንዱ ቤት ትልቅ ቃል ሊሆን ይችላል። አንዳችን አንፈልገውም ያልነው አንዳችን የምንፈልገው ቃል ሊሆን ይችላልና እርስ በርስ በመገናኘት ውስጥ ቀዳዶቻችንን በትንሹ መሸፋፈን በሚለው ዋናው ሐሳብ ነው። ከሳሚ ጋር ይሄን ፕሮግራም ከመጀመሩ በፊት ቆይ ምን እናርግ በሚለው ስናወራ ለምን ይሄን ፕሮግራም አናዘጋጅም ተብለን የተመካከርነውና ትልቁ ዋናው ሐሳባችንም እርስ በርስ መደጋገፍ ስለሆነ I don't know ስሜቴ ትንሽ ተረብሻል። ምናልባት ያለፍክባቸው መንገዶች በጣም ከባድ እንደሆኑ ግን ሁላችንም የምናልፍባቸው ነው። እኛም በስደት ሆነን ብዙ ችግሮች እናልፋለንና አዲስ አይደለም። እግዚአብሔር እንዳልከው ረድቶ ከጅቡቲም ከስደትም ምናምን በኋላ ተመልሰ መተ ደግሞ ጠንክረ አሁን የቤተሰብ ኃላፊ ነህ ይመስለኛል። የስንት ልጆች አባት ነህ ግን? አሁን የሶስት ልጆች አባት ነኝ። ያው አንዷ እየደረሰችልኝ ነው እግዚአብሔር ይመስገን። ያው ወንድሞቼ ከጎኔ መኖራቸው አሁን ለነሱ ተስፋው ነው። ትንሹ ልጄ እንደውም አሁን በቃ ኳስ ማያቀም ነበር። ሜዳ ሲመጣ ደስ ይለዋል። እነዚህ ሁሉ እያሉ መታቃቸው ይለኛል ብዙ ጊዜ። ያው እግዚአብሔር ይመስገን ተስፋዎቼ ስላረገልኝ እግዚአብሔርንም አመሰግናለሁ። እናንተን ከጎኔ ስላቆመ እጅግ አድርጌ አመሰግናለሁ።
የወደቁት ሁሉ ተስፋ ናችሁ በእውነት እግዚአብሔር ሰው አይደለም የሚከፍለው እግዚአብሔር ከፋይ ነው የሁላችንም ደሞዝ በእግዚአብሔር እጅ ስለሆነ የሰራችሁን ዋጋ ታገኛላችሁ አታጡትም ደግሞ ልጅ ስንታያችሁና ጌዲዮን ትልቋ ልጅ ነው እሱ በሷ ፌስቡክ ነው መሰለኝ እሷ ነች አሁን ትንሽ ቤት ውስጥም ተማሪች የምትባለው ያው እንደምታውቀው ድሮ በጣም ሰቀለ የሚባል ተማሪ 8ኛ ክፍል ላይ ነው የሚያቆመው 8 ላይ ያቆመው ዩኒቨርሲቲ እንደገባ ነው 6 ላይ ያቆመው ያው 12ኛ እንደሆነ ነው የሚቆጠረው 8 ላይ ነው እንግዲህ እኔ ያቆምኩት እሷ ስንተኛ ክፍል ናት አሁን እሷን ምናልባት እኔም ሳሚን በውስጥ አሁን እሷ በጤና ትምህርት ተመራ ሰሞኑን ኦሲ የሚባል ፈተና ነበር በጥሩ ሁኔታ አልፋልኛለች ያው እንግዲህ እግዚአብሔር የሚሰጣትን ስራ ደግሞ እንጠብቃለን ከዛ በኋላ እንግዲህ ያው እኔም ወደ ረፍቱ ገባለሁ ከዛ በኋላ ቁጭ ብዬ ከናንተ ጋር የወደቀውን ያነሳው እጓዛለሁ እንግዲህ እግዚአብሔር ይመስገን ትንሹም ያው 5ኛ ክፍል ገብቷል ያው ጫናው ወደሷ ይዞራል ከዚህ በኋላ እንግዲህ እስቲ ለሷ እንግዲህ በእኔ በኩል አንድ የተወሰነች 8000 ብር ይሄን ፕሮግራም እንደጨረስን አስገባላታለሁ ለትራንስፖርቷና ስራ ለማፈላለጊያ የሚሆን ሳሚም ሮብሌን የሚሉት ነገር ካለን ሰማለን ተመልካቾቻችን እንዲሁም በሬዲዮ ኳስ ታላቅ ነገር ሰርታ ያለፈ እናንተም ማገዝ የምትፈልጉት ነገር ካለ እሱ በርግጥ ማንንም ምንም አልጠየቀም እንዲምርዱኝ ያላለም ግን እናንተ ማገዝ የምትፈልጉት ነገር ካለ ማገዝ ትችላላችሁ መድረኩ ክፍት ነው ሳሚዬ ሮብሌ ልልቀቅላችሁ ጌዲዮን ከሰማኝ ይሄ ፕሮግራም እንዳለቀ አካውንቱን ተጻፍልኝና 8000 ብር አስገባላታለሁ ለሷ ለትራንስፖርትና ለስራ ማፈላለጊያ እንዲሆናት እና ደግሞ እናወራለን በውስጥ መስመር እግዚአብሔር በረዳን መጠን እንተጋገዛለን እሺ ሳሚዬ ነገር ሳይንክ በጣም አመሰግናለሁ ይሰማል ሳሚዬ እንግዲህ ያው ትልቁ ነገር እግዚአብሔር ይመስገን ሁሉም ሰው እውነት ነው እንደዛ ነገር ውስጥ አልፏል የኛም ትልቁ ምኞት ለሀገራችን ትልቁ ለተመጣጣችሁ ያለፋችሁ ለኛ ፈረ ቀደዳችሁ ለኛም ወንድኔ ወንድሞቼ ከነንተ በኋላ ለወጣን ሰዎች በእንደዚህ ሁኔታ ላይ ሆናችሁ ማየቱ የዛ ቁጭት እዚህ ጋር ያመጣል እናንተንም የሰራችሁ ታሪክ ተደብቆ እንዳይቀር ወደፊት እየወጣ ተወዳጆቻችሁ ቀድሞ ሲያደንቋችሁ ከነበረ እኛም ስማችሁን እየሰማን ካደግን ጋር እንድትገናኙ የፈለግንበት ምክንያት ይሄ ነው ሆነም ቀረ ዛሬም ሆነ ነገ በምንችለው አቅም በቃ ከሁላችሁም ጎን ለመቆም እንሞክር በምንችለው አቅምና አይዟችሁ ነው አሁን በተቻለ መጠን ማህበሩ እንደ ማህበር ቆሞ መስራት የሚችለው ማህበሩ በራሱ እንደሚያስተዳድርበት ነገር ተመክቶ መስራት የሚችለው እየሰራ በማይችለው እየተደጋገዝ እግዚአብሔር እስከፈቀደልን እና ወደ ጥያቄ ስመለስ ትንሽ ስሜት ይነካል ይቆራረጣል ሳሚዬ አቤት ይሰማል ትንሽ ይቆራረጣል እንጂ ይሰማል አዎ ወደ ጥያቄ ስመለስ ያው ከብዙ ሌጀንዶቻችን ጋር አብረ የመጫወት እድሎች ነበሩና ስፔሻሊ የባቡር ፎቶዎችን ሳይ አጎቴም ሽመልስ አብሮ ተጫውቷል እንዳልከው እነዚህ እነጌቱ እነበከሬ የዛን ጊዜ የነበረው የባቡር ቲም እርስ በርሳችሁ ያላችሁ ፍቅር እርስ በርሳችሁ ያላችሁ መተባበር ለሀገራችሁ የመስራት ስሜት አልሸነፍ ባይነታችሁ እስቲ ባጭር እንዴት ትገልጸዋለህ ጌዲ ላውንቱ ሊጠቅማል ብዬ ስለማስብ አዎ ሳሚዬ ምድር ባቡር በምንሰራበት ሰዓት ይሰማል አሎ አው ኢንስፔክተሮች ማነው
ኮንዳክተሮች ዚያር ነበረ በወንድማችን ሽመልስ ነበረ ውብሸት ነበረ ያው ድሬ በከሬ ኤሌክትሪክ ክፍል ነበሩ እኔና ቶማስ ነበር ቺኮ ጃሚ ነገደ ባጎር ውብሸት ዴፖ ነበሩ ግን እንደዛ ሆኖ ስራችንን በሰና ስርዓት አክብረን ስንወጣ ወደ የቤታችን ሄደን ያው ወደ ጨዋታ በመንሄድበት ጊዜ ተሰባስበን ባንሄድም እዛ ስንገናኝ ግን ከፍተኛ ፍቅራችን ያኔ ነበር የሚገለጸው ያው እሁድ ስራ የለም አብዛኞቻችን ያው ሲሞኔላ ነው እንቀመጠው ግን ከተላልቆቹ ከነድሬ ከነበከሬ ከነጃሚ ከነቺኮ ከነ ሉሉ ጋራ በህይወት የለም ሉሉ ከነሱ ጋር አብረን አንቀመጥም ያው ጠልተውን ሳይሆን ያው ከማክበር አንፃር እኛም ለብቻችን እነሱም ለብቻቸው እናንተ እንደዚህ ያርጉ ዛሬ እንዲህ ነው ጨዋታው እንደዚህ እንትና ደክማል ብዙ ትምህርት ያስተምረን ነበር ያው በጣም ፍቅር ነበር አሁን ያው ይሄን ፍቅር ትውልዱ እንዲረከብ ነበር የምንፈልገው ነው በተለይ ይሄን ፍቅር ትውልዱ ይዞ እንዲሄድ እኔ ሙስሊም ነኝ እኔ ክርስቲያን ነኝ እኔ እንትን ምን ሳይሆን እንዴ አብዛኞቻቸው ተጫዋቾች ነድሬ ነበከሬ አልነበሩም እንዴ ለድሬዳዋ አምጦቹ ነበከሬ ነድሬ ኤሌክትሪክ መጥቷል ደግሞ ሳሚ ይሰማ ጌዲዬ አው እንዴ ከድሮ ጀምሮ ምናቀው ነሙቅቢል እንዴ ብዙዎቹ እኮ ሙስሊሞች ናቸው ድሬዳዋን ያስጠሩ ዛሬ ምን ይዞን ነው የገበላ ከተማ ወደ ሌላ መንደር ወደ ሌላ ሰፈር ወደ ሌላ ንግግር ውስጥ እኛ በፍቅር አንድ ቡድን ፍቅር ከሌለው ውጤት የለም ሁሉ ጊዜ ፍቅር ካለ ግን ውጤት አለ እኛ ወደ ሃሎ ይሰማል ሮብሌ ያ እንትን ሚዩት አድርገዋል ማውራት ከፈለክ ግን እንኳን ሳሚ ሃሎ ሳሚ ሃሎ ሮብሌ ምን አልክ ሚዩት አድርገዋል ይሰማል ሃሎ ጌዲ አንተ ጋር የተከፈተ ነገር አለ ሳሚ ጋር ነው መሰለኝ የሆነ ድምጽ አለ የለም ሳሚ አንተ ጋር ድምጽ አለ ኦኬ ሳሚ ወጥቷል በቃ ቀጥል ባቡር ላይ ነው ያለው ሳሚ መንገድ ላይ ስላለ ለዛ ነው ትሬን ላይ ነው ያለው ለዚህ ነው የሚገርም የባቡርን ቱታ እንኳን አድርገን ከተማው ስንሄድ በጣም ነበር የምንከበረው ማንንም መንደር ውስጥ ሰፈር ውስጥ እያከበረን ነበር እኛ አንተ እንትናነ ሳንባባል እንዴ ድሬ በከሬ ይሉ አጢቆ ሸሪፍ አብዛኞቻችን እኮ ከነሱ ጋር ነን አይደለም እነሱ ቤት ነው የምንሄደው የጾማቸው ጊዜ አብረን ጾማለን አብረን ነው የምንደሰተው እንዴ ያቀሊድ ይያለን እንወስዳለን የኛም በዓል ሲመጣኛ ጋር ነው የሚያድሩት ምንድነው ፍቅሩን ያጣው ድሬዳዋ ማግኘት ነው በቃ አንድ ሆነን የኖርንባትን ድሬዳዋ ማለት በአንድነት የኖርንባትን ትልቁ ከፕሮግራማችን ነው የእውነት ፍቅሯን መመለስ ነው መጤው ምኑም መጥቶ በመሃል የሚዘባርቀውን አቆሞ ትክክለኛው እናትና አባቶቻችን የተከፋፈሉት በበርበሬ አስፈጭተው ስትሄድ ለጎረቤት የምታካፍልበት ዘይት ገዝተህ ስገባ ለጎረቤት የምታካፍልበት አንዱ ጓደኛ ቤት ሄደ ራበልተ እዛው የምታድርበት ድሬዳዋ ነው የምናውቀውና አሁን ያለችው ድሬዳዋ ደግሞ በተቃራኒው ናት ፍቅሯ ዋንነቷ እንዲመለስ ነው ከጥረታችን አንዱ ማለት ነውና ጄሪ ትልቅ ሐሳብ ነው ያነሳው እናመሰግናለን ሮብሌ ቀጥል የምትለው ነገር ካለ ቻይኒስቶ ጌዲዮን ትናንትና እኔና ካሱ ኪዳኔ ሲያጫውተኝ የነበረውን ነገር ነው ያነሳው ታውቃለህ በጣም የሚገርም ነገር ካሱ ኪዳኔ ከናት ከአባቴ ይልቅ እምፈራውና ማከብረው ድሬን ነበር ይላል ብዙ ነገር አስተምሮኛል እንደገና ደግሞ ጾም ሙሉ የሚያሳልፈው ካሱ እነ ድሬ ቤት ነው የሚያፈጥረው ድሬ ቤት ሲመጣ መጀመሪያ ካሱ የታለ ብሎ ነው የሚጠይቀው ሉክ አት አሁን ይሄ ነገር ያለ ኦኬ ፈርስት ኦፍ ኦል ድሬዳዋ ዩኒክ የሆነችበት ዋናው ምክንያት ምንድነው እንኳን የሀገራችን ውስጥ የተለያየ ዘርተውና የውጪ ሀገር የተለያየ
ህዝብ ነው ከኛ ጋር የኖረው። ትምህርት ቤት ኖሯቸው ምንድነው ቤተክርስቲያን ወይ ደግሞ የእምነት ቤት ኖሯቸው የተለያየ ነገር ኖሮት የተለያየ ህዝብ ነው። አሁን ለምሳሌ ቻይና ታውቃለህ፣ ቻይኒስቶ እንደዚህ ብዬ አልነግርም። ግሪኮች አሉ፣ ህንዶች አሉ፣ እንትን ቴምፕልና የሬሳ ማቃጠያ ያላቸው ግሪኮች አሉ፣ ቤተክርስቲያን ያላቸው ጣሊያኖች አሉ፣ አረቦች አሉ። ይሄ ሁላ ህዝብ ነው ከኛ ጋር የኖረው። እንኳን የሀገር ውስጥ ሰውና የውጭ ሀገር ህዝብ በሺዎች በአስራ ሺዎች ነው ከኛ ጋር ድሬዳዋ ያቺ የምታክል ትንሿ ከተማ ውስጥ የኖር ነው። ያ ነገርም አስተዋጽኦ አድርጎልናል ለኛ ያለ ዘር ያለ ሃይማኖት እንትን እያልን ወንድምና እህት ሆነን ወንድምና ወንድም ሆነን አንድ ቤት ውስጥ መኖርና እንደዚህ አሁን እናንተ የገለጻችሁትን ነገር በልተ መውጣታችንን ነው የምናውቀው እንጂ እኮ የምንበላበት የራብን ቦታ ላይ የደረስንበት ቦታ ላይ ነው ሲርበን የምንበላው የነበረው። ገባ? እና አንድ ጊዜ ደግሞ የሆነ ልጅ ያነሳው ነገር አለ። ጎረቤት የጎረቤትን ልጅ የሙስሊም ልጅ የክርስቲያንን እናት ጡት እየጠባን የኖረው ድሬዳዋ ውስጥ በጣም የሚያስገርምና በጣም እንትን የሚል ነው። የክርስቲያን ልጅ የሙስሊምን ጡት እየጠባ ነው የኖረው ድሬዳዋ ውስጥ። እንደዚህ አይነት እንትን ያልነው ሁልጊዜ እናንተ ደጋግሜ የምናገረው ቻኒስቶና ሳሚ ምሰሩት ነገር ትልቅ ነው። እናንተ አሁን አይታያችሁም፣ ነገ ነው የሚታወቃችሁ ብዬ የምናገረው ነገር ምንድነው? this is what you guys are doing። ማንም ሰው ማንም ፕሮፌሰር እዚህ ጋር የተማረ ሰው ማንም ዳክተር የተማረ ሰውና ማንም ትላልቅ ሰው የማያነሳውን ነገር ነው አስባችሁት ተጨንቃችሁበት ዛሬ ይሄንን ነገር ወደ አደባባይ ላይ ያወጣችሁት። ገባ? በጣም ትልቅ ነገር ለሚያስተውል ሰው በጣም ትልቅ ስራ እየሰራችሁ እንደሆነ ወጣ። ይሄንን ብላችሁ ምንድነው አንድ ሞራላችሁ እንዲነሳ፣ ሁለት ደግሞ ሳትሉ ሳትታክቱ ሳትደክሙ ሳይሰለች እንድትሰሩ ፈልጌ ነው ጠንከራችሁ በዚህ ማለት ነው። ቢኮዝ ይሄ ነገር ብዙ ነገር እያወጣ ነው። ይሄ ነገር ብዙ ሰዎችን እየሰበሰበ ነው። ዛሬ አስበው የዱሮ ተጫዋቾችን እንደዚህ በማሰባሰባችን ፊሽ የሚለቀው ቪዲዮ ላይ ስታይ ሃይ እንደዚህ አይነት ነገር አለ እገሌ ያለህ እንደ እገሌ ያለህ እንደ ድሬዳዋ ውስጥ ይያሉ አይተዋወቁም መኖራቸው ይሄ ነገር የሰራው ነገር ነው ማለት ነው። እናንተ ያመጣችሁት ሐሳብ የምትሰሩት ስራ ነው ይሄንን ነገር ያመጣው። ስለዚህ ቅድም እንደተናገርነው ኢቭን አስበው የዲዮን ብዙ ነገሮችን አሳልፈዋል። ሁላችንም ብዙ ነገሮች በስደት ሀገር ውስጥም በምንም አሳልፈናል። ያንን ነገር እንትን ብሎ ዛሬ ሆፕ የሰጠው ምንድነው? ይሄ ማህበር መፈጠሩ ነው። ይሄ ማህበር ደግሞ በእናንተ ጥረት ነው የመጣው። ይሄንን ወቅ ስለዚህ ይሄ ነገር ኢንሻአላህ እንገፋበታለን። ማህበሩ ደግሞ መመሰረቱ ትልቅ ነገር ነው። ደካማ የሆኑ ሰዎችን ያልቻሉ ሰዎችን ያላቸው ደግሞ ሌሎችን ሊረዱ የሚችሉ ሰዎችን ነው አንድ ላይ ያሰባሰበው። የውጭ ሀገር ደግሞ ያሉትን ዳያስፖራዎች ደግሞ ይሄንን ነገር ትኩረት አድርገው ለሚወዷቸው ተጫዋቾች ድሮ እንደዛ የሚወዷቸው ክለቦች ተሰባስበው አብሮ ሲያገኙ እንትን ይኖራል የመርዳት ትኩረት የማድረግ ሐሳብ የማቅረብ የተለያየ ነገር ይኖራል እና በጣም ትልቅ የሆነ ስር ነቀል ነገር ነው የሰራችሁት። በጣም ትልቅ የመሰረት ድንጋይን የጣላችሁት ይሄንን ለማለት ነው። ጌዲዮን በጣም ነው አመሰግነው። ብዙ ነገሮችን አስታውሰናል፣ ብዙ ቦታ ወስደናል። thank you very much for that man። ዛሬ ደግሞ እንገናኛለን ከሌሎቹ ጋር እና ማለት የሚገባን ወይ ደግሞ ማናገር የሚገባኝ ነገር ካላችሁ እናንተ ሄጄ እንትናም አለ ማን ነው ስሙ ወገኔም አለች ዘኪም አለ ሁላችንም እዛ ሄደን ለነሱ ምን መናገር እንዳለብን ወይ ደግሞ ምን ማድረግ ለእናንተ መልእክት ምንድነው ማስተላለፍ ያለብን የሚለው ነው የጠየኳችሁ። ያው እንድታስተላልፍ ፈልገው መልእክት ማህበሩን አባል ሁኑ ነው። ውጭ ሀገር የምትኖሩ ሰዎች ማህበሩን መመዝገቢያና መታወቂያ ካርድ አውጣችሁ አባል ሁኑ። በየወሩ ክፍያ አድርጋችሁ እያንዳንዳችን ቢያንስኛ ውጭ ሀገር የሚኖር ሰው 100 ሰው እንጠብቃለን። የማህበሩ አባል አሁን እንደምታውቀው 4 ሰው አካባቢ ነው የተመዘገበው አንተ እኔ ሳሚ ምናምንና 100 ሰው ብንኖር 100ችንም በወር 1000 ብር ማለት ምናልባት 1000 ብር አሁን ባለው ምንዛሬ 4 ብር ወይ 5 ብር ነው በወር የሚደርስብን ማለት ነው። እና ያችን ብርኛ ኮንትሪቢዩት ብናደርግ ብናዋጣ ለነሱ ግን ብዙ ነው። በወር 100 ሺህ ብር መሰብሰብ እንችላለን ማለት ነው። እያንዳንዳችን 1000 ብር ማለት ነውና አባል ይሁኑ ነው። የተለየ ብዙ ነገር አናስቸግራቸው ግን የማህበሩ አባል ሆነው የማህበሩ ካርድ ኖሯቸው በውጭ ሀገር የሚኖሩ ሰዎች ሁሉ የዛ ማህበር ልክ አንተ ሳሚ እኔ ምናምን እንደጀመርነው ሌሎቹም እንደዛ እንዲያደርጉ ነው የሚፈልገው። ኦኬ አስተላልፋለሁ እሱ
እሺ ኦኬ ጌዲዮን ወደ አንተ መለስ። አቤት አቤት ሮብሌ ስራ መጣበት ቆይ መኪና ላይ ነው። ጌሪ በጣም ጥሩ ጊዜ እያሳለፍን ነው። በግልጽነት እንደ ድሬዳዋ ልጅ ሁሉንም በግልጽ እያጫወትከን ነው። በጣም ትልቁም ነገር እያስጨበጥከን ነው። የድሬዳዋን ፍቅር የነበረውን እያስታወስከን ነው። እንዲሁም በኳስ የነበረውን እያስታወስክ ነው። አንዳንድ ሁለት ሰዎች አላሌ በረኛው መልእክት አስተላልፎላል። ጌሪ በጣም ጎበዝ እንደነበርክ በጣም ጥሩ ጸባይ እንዳለ አስተላልፎላል። ተስፋ አራጋው መልእክቱን አስተላልፎላል። እዚህ ጋር ኮሜንት ያሉትን እየነገርኩ ነው። ሰለሞን ተፈራ በጀርመን የሚኖር ከናንተ ጋር የነበረ ትውልድ ነው። እስቲ ሪኩዌስት ልኳል ልኬለታለሁ። ከገባ የሚለን ነገር ካለ እናዳምጣ። እሺ ሮብሌ መቀጠል ትችላለህ። አንተ ላይ ነው ቻይና ጎል እያስደረኩ ነው ነው ለዛ ነው ይቅርታ። ሳሚ ሰምቻለሁ። ኦኬ እንገናኛለን ኢንሻአላህ። ጌዲዮን ሰለሞን ቪዲዮ ካልተስተካከለ በደንብ አስኬደን ዛሬ አግኝተናል። ታይም አለ። ብዙ ነገሮችን ማስታወስ አለብህ። ዛሬ ደግሞ ሰው በዛ ብሏል ትንሽ ብዙ ነገሮችን ካንተ ላይ መስማት እንፈልጋለን። እኔ በኩል እንደ አንድ ሰው ማለት ነው። ለምን ኦዲየንሶችን ይሉ ማለት ነው። ታንክ ዩ። እሺ ሰለሞን የምትለን ነገር ካለ መስመር ላይ ነው። ጌዲ ሰለሞን መስመር ላይ ገብቷል የሚለን እናዳምጥ። እሺ ሰለሞን ሄሎ ሰለሞን ሰለሞን ሚት ይሆናል ቆማል ስታክ አድርጋል። እስቲ ተመልሶ ከመጣ እንትን እናዳምጠዋለን። ግን እንትን ብሏል። እሺ አብዶ ሙሜ መልእክት ጽፎላል። ጌዲዮን ምርጥ ባለ ሰማያዊ ደም የመቀስ ምት ጌታ ብሎ መልእክቱን አስተላልፎላል። በአየር ላይ ኳስ ጎበዝ እንደሆንክ እንግዲህ ከጽሁፉ ተረድተናል ማለት ነው። አው ምንድነው ያን ጊዜ ቻይና ፎርቢች የሚባል ምት ነበር። ፎርቢችን ሰለሞን ጋሜ ነው የነገረኝ። ፎርቢች ባናና ኤፍ የሚለውን ወደ ኢትዮጵያ ያመጣው ሰለሞን ጋሜ ነው። ኦንዝ የሚባል መጽሔት ነበር የስፖርት ታስታውስ እንደሆነ መጋዚን ይባላል ያኔ ኦንዝ ይላል ላይ በቃ ባናና ምት ፎርቢች እና ኤፍ ብዙ ጊዜ እየከፈተ ያሳየን ነበር። ሰለሞን ጋሜ ቤት እንደውም አዲስ አበባ ዴክ የለም ነበር ያኔ ብዙ ሰዎች ቤት። እሱ ቤት ለማየት ያው ተሰልፈን ነበር የምንቀመጠው። የኳስ አይነት እንዴት እንደሚመታ እንዴት ፓስ እንደምታረግ ብዙ እዛ ነው ያስተምረን ነበር። ያው ኮሜንት ለሰጡኝ ላላሌም አመሰግናለሁ። አላሌም ጠንካራ ብርቱ ሰው ነው። እሱም ያው ብዙ ደረጃ ተጉዞ እዚህ የደረሰ ሰው ነው። ያው ማንም ሳይረዳው ራሱን አጠንክሮ በመስራቱ እዚህ መድረሱ በጣም ደስ ይለኛል። አብዶሙሜም በጣም ምርጥ የኛ ደጋፊያችን ነው። ደጋፊ ስለ ደግሞ በማጨብጨብና ብራቮ በማለት ሳይሆን የተቸገሩትን በመርዳት አትሊስት እንኳን ማሊያ ሲጎል ጨምሮ ከራሱ የሚበዛልን ወንድማችን ነው። በጣም አመሰግናለሁ። በጣም እጅግ አርጌ አመሰግናለሁ። ኮሜንት ለሰጡኝ ሁሉ እጅግ አርጌ አመሰግናለሁ። አሉዚ የሚባል ደግሞ የፖሊስ መሬት ሰፈር አንድ ቤታቸው ተከትለን እንሄድ ነበር ብለዋል። ያው ከጌም በኋላ ከአፍተር ባውር ጌም ብለዋል። ያው ከጌም በኋላ ተጫዋቾች እየተከተሉ ቤት ድረስ መሄድ የተለመደ ነው። እኔም በእድሜን ኬኔዲን እና ጁንዲን ነው ተከትዬ ይጀለውና እና እንደዛ የሚያደርጉ በአንተ ጊዜም ነበሩ። ከጌም በኋላ እንደዛ አይነት መልእክት አስተላልፎልሃል። እሺ መቀጠል ትችላላችሁ። ሳሚ ወጣ እንዴ? ሮብሌ መቀጠል ትችላለህ። እና ወደ መጨረሻዎቹ እንሄዳለን። 15 ደቂቃዎች አሉ። ወደ መጨረሻው ያ ሳሚ ወጥቷል። ቀጥሉ እናንተ። እሺ በጌዲዬ ወደ መጨረሻዎቹ ጥያቄ ልንደርደርና እሺ
ብዙ ሰዓት እንግዲህ በአግባቡ ሰዓታችንን እየተጠቀምን ነው። ወደ ዩቲዩብ ላይ ስለሚጫን ሰዓቱ በረዘመ ቁጥር ዩቲዩብ ላይ ተመልካች ስለሌለው ብዙ ሰዎች ትታዩኛላችሁ ከ10 ምናምን ሰዎች በላይ እንዲሁም በውስጥ መስመር እያያችሁ ያላችሁ አላችሁ ከኦንላይን ሳትገቡ አጠቃላይ ወደ 1080 ሰው አካባቢ ይሄን ፕሮግራም ተከታትሎታል። ገና አውተን ሳንጨርስ ለኔ ፔጅ ስለሆነ ስለሚያሳየኝ ነው። ሰማልቻ ይሰማል። ሳሚ መንገዱ ትንሽ እንትን አደረገ መሰለኝ። ሄሎ ወይ ሳሚ ይቀጥል። ይሰማል፣ በደንብ ይሰማል። ይሰማኛል። እንግዲህ ያው ድጋሚ መጥቻለሁ ጌዲ። እሺ ሳሚዬ ህንፃ በምትጫወትበት ታይም ላይ አንሳሳት ነፍሱን ይማርና ጋሻ ስራት ኃይሌ ነበር አሰልጣኝ። እውነት ነው። ፎቶ ላይ ብዙም ባለ አንድ ማንጎም ብቻ ነው ያወቁት እና ቢታው ጳውሎስ ጌታቸው ነበር ታባንታ ቆይታ አንተ ጊዜ የነበሩ እነማን ተጫዋቾች ነበሩ? ይሰማል ሳሚ? ጌዲ ይቀጥል። ይሄ ያ ጳውሎስ ጌታቸው ጭንቅላቱ ላይ ፋሻ አስሮ ያየኸው ከምድር ጦር ጋር ተጫውተን ድብድብ ተረስቶ ያው ጳውሎስ ፈሪ ነው መቼም እንደፈራም ተፈነከተ። በተመልካች በተወረወረ ድንጋይ ተፈንክቶ ነው ያ የተጠመጠመለትና በሚቀጥለው ሳምንት እሱን አድርጎ የገባው። መስመር ላይ እንግዳ ገብቷል። ጀማል ገብቷል። እንግዲህ ጀማል አብሮ ባንተ ዘመን የነበረ ሰው ነው እና እስቲ ምን ነገር ካለ እንስማማ። እሺ ጀማል መቀጠል ይችላል። ያ ቴንክ ዩ ማንኛውም በጣም አመሰግናቸዋለሁ። ያ ጥሩ ቻንስ ስለሰጣችሁ በጣም አመሰግናለሁ። እኔ ረጅም ጊዜ ከሀገር ወጥቼ ስለቆየሁኝ በመልክም በድምፅም ስለማላውቃችሁ በጣም ደስ ይለኛል። ግን ታሪኩንና ደስ እያለኝ ነው እየተከታተልኩኝ ያለው። እናመሰግናለን። ጥያቄዎች አሉ ለጌዲዮ ማቅረብ የምትፈልገው ጥያቄዎች ካሉ ወይም ደግሞ እኛም መጠየቅ የምትፈልገው ነገር ካለ ምንም አስፈርኩ። ሙሉ ሳምንት እየጠበኩኝ ነው እየጠበቃችሁ። ብዙ ጊዜ አይካል ቴንኩ ለማንኛውም እናመሰግናለን። እሺ እናመሰግናለን። መልካም ጊዜ። እሺ እናመሰግናለን። ሄሎ ያለው መከታተሉን ሊነግረን ነው። ሰለሞን ተፈራ እየላከልኝ ነው። ሰለሞን እየላኩልህ ነው። መልሶ ይዘጋል ያንተ አይ ዶንት ኖ። ቅድምም ገብተህ ወጣ። ሳሚዬ ቀጥል። እንግዶች እያስተናገድሽ ነው። እንግዲህ አልሰማሁትም። የጠየቁት ጥያቄ ነበር። በኋላ ተመልሼ ከመለሰው በኋላ ተመልሼ እሰማዋለሁ። ቤት ስደርስ ሰምቻለሁ። ሳሚ ሄሎ ሳሚ ወይ የመለስኩልኝ ታዲያ አልመለስኩልም። ማንጎ ለምልክት ያህል ጳውሎስ ጌታቸው ከመከላከያ ጋር ስንጫወት በተፈጠረው ረብሻ ተፈንክቶ ነው ያን ሰዓት ያሰረው። በሚቀጥለው ሳምንትም ያው አስሮ ነው የገባው። አጠገባችን የምታየው ግርማ ብርሃ አለ፣ ትግስቱ ጉደታ አለ፣ ጌትነት አለ፣ ሰማን አለ፣ በረኛው መላኩ አለ። መላኩ እንደውም ውጭ መሰለኝ ፍላጎት ደምስ የሚባል አለ፣ ቢተዋብር ያለ። ይሰማል ሳሚ? ይሰማል። እነዚህ ናቸው በጣም በአብዛኞቹ ብሔራዊ ቡድን ያሉ ናቸው። እነ ቢተው አሉ፣ እነ ማቲያስ አሉ፣ እነ ግርማ ብርሃ አሉ።
ሊትል ወጣት ቡድን አለች። ያው አስራት ኃይሌ ደግሞ ያው በጣም የሚገርም አሰልጣኝ ነው። ያው እንደ ሴት ነበር የሚጠብቀን በር ላይ ቁጭ ብሎ ቀኑን ሙሉ ከጧት እስከ ማታ። ትንሽ ያው የኛ ጊዜ ተጫዋቾች ደግሞ ያስቸግራሉ። ያው ይሄ ነው ባልልህም ያው የታወቀ ነው። እንደውም አራዊት የሚባል አለ፣ አራዊትም አለ ከኛ ጋር እዛ ፎቶ ላይ እንቅልፍ አልመጣብን አለ አንድ ቀን። ምን ሆናችሁ? አይ ትሬኒንግ ስለበዛብን እንቅልፍ አልመጣ ወተት ይፈቀድልን አለ። አሁን ወተት ለካ የሚለው እሱ ቢራ ነው። አስራት ደግሞ እውነት መስሎት 2 ሊትር ተፈቅዶ መጣ። አሁን 2 ሊትር ሲሰጠን እኔ እናቴን ጡት ጠብቼ ነው ያደግኩት አስራት፣ ስለዚህ 2 ቢራ ይፈቀድልኝ አለ። ያው አስራትም ሳቀና 2 ቢራ ፈቀደለት። ያው ያን ነገር አስታውሳለሁ። እዛ ህንጻ ሆነ ያው ቲሙም ኃይለኛ ነበረ። አስራትም ጎበዝ ነው። ያው እንደ ህፃን ልጅ ነው ወጥሮ የሚይዘን። ከዶር መውጣት የለም። ያው እነ ማቲያስ ናቸው ትንሽ የሚያስቸግሩት። ያው ማቲያስ ግልጹን ተናገረ። አንዴ እኔ ካልጠጣው መጫወት ስለማልችል እዚህ ብታመጣልኝ ደስ አይለኝም፣ እዛ ረብሻው ሄጄ ጠጥቼ ልምጣ አለ። አንድ ቀን ሄደ ጠጥቶ መጣ። እውነትም በደንብ ተጫወተ። የሚገርም ያው ይሄን አስታውሳለሁ። እንግዲህ ሳን አሁን ነኝ የጠራቸው በሙሉ በጣም ስመጥር እና ናሽናል ቲም ትልቅ ተጽዕኖ የነበራቸው ተጫዋቾች ናቸው። በአካል ባናውቃቸው ስማቸው እንደ ነበርና ቴንክ ዩ በጣም አመሰግናለሁ ሳሚ። አሌክሶ ፎንጆባ መሆኑን ለይቼዋለሁ፣ ግን ያው እሱ መልእክቱን ብቻ እንትን መከታተሉን ብቻ ነግሮን ስለወጣ ነው ያላጨናነኩት። ከዚህ በፊት አንተ ስትጠራ ሰምቼዋለሁ፣ ለዛ ነው። ሳሚዬ ወደ መጨረሻዎቹ እንሂድ። እንግዲህ ረጅሙን ሰዓት ተጠቅመናል። በጣም ይሞቃል ቤት ውስጥ ምናምን በቬንትራተር ተጥለን ተከላካይ ነበር። ወንጀባ ማለት አሌክስ የጻፈችው እኔም አላወቅኩትም ነበር። አሁን አሌክስ ጽፎት ነው። ያው እንግዲህ አንድ ቀን እንግዳችን መሆን አይቀርም። ወንጀባ የኮንተንት ተከላካይ ነበር። ጌዲ ካስታወስከው ከእናንተ በኋላ የተጫወተ ልጅ ነው። ማን ነው? ወንጀባ ይባላል። ወንጀባ መሐመድ ጀማል መሐመድ ፎንጆባ ነው። ዋው ሰማለሁ። ያው እኔ አዲስ አበባ ነበርኩ፣ በርግጥ ተሰማ ነበርው። አንድ ከጀርመን እንግዳ እየደወለልን ነው። በእናንተ ጊዜ በደንብ አንተን የሚያውቅ ነው፣ ግን መልሶ መግባት አልቻለም መሰለኝ። እየላኩለት ነው። እስኪ ከገባ የእሱን አዳምጠን ወደ መጨረሻዎቹ እንሄዳለን። በስተመጨረሻ እስቲ እንግዲህ ያው እንግዳው እሱ ጋርም እየሞከርን ነው። እስቲ ወደ መጨረሻዎቹ እንሂድና እስቲ ስለዚህ ማህበር ጥቅምና ምንድነው የማህበር መመሰረቱ የጠቀመው ጥቅም ይሄ ጥያቄ ሳሚ የመጨረሻው ጥያቄ ነው። እሱ መንገድ ላይ ስላለ ስለ ማህበሩ አንዳንድ ነገር ነው። አው ቻይና ይሄ ማህበር መመሰረቱ አሁን ብዙ ነገር ጥቅም አለው። ከጥቅሞቹም እያየን ነው። አንደኛ የጤና መድን ተገኝቷል። ሁሉም ጤና መድን አግኝቷል። ሁለተኛ ደግሞ ሀዘን የሚደርስባቸው ብዙ ሰዎች ያው ተሰባስበን በመሄድ እንዳለን እናንተ እንዳላችሁ እየተገለጸ ነው። ያው በቅርብም ወንድማችን እስከንደር አርፎ ያው ብዙ ነገር ተደርጓል። ሌሎችም አሁን በቅርብም ያው አባላችን የነበረ ሰው ስለሞተበትም ሄደን አስተዛዝነን ያው ይሄን ያህል ሰው አለኝ የሚል ተስፋ በማየቱም እኛም ደስ ብሎናል። ያው ነገ ተነጎዲያ በመደጋገፍ እንዳልከው አንዱ የማይፈልገውን ቃል አንዱ እየሰጠ አንዱ የሌለውን ቃል አንዱ እየተሰጣጠን እየተደጋገፍን ያው ወንድማማች ነን እኮ። የድሮ ተጫዋች ማለት ወንድማማች ነው። እንግዲህ ያው እንዳልከው ፍቅር የድሮ ፍቅር የለም፣ ግን የድሮ ሰዎች ያውቃሉ ፍቅርን። አሁን እናንተ ምን አግኝታችሁ ነው ጉልበታችሁን፣ ሰዓታችሁን፣ ገንዘባችሁን ያው እንቅልፋችሁን መስዋዕት አድርጋችሁ ለቤተሰብ ያላችሁን ነገር ወደኛ አድርጋችሁ የምትታገሉት? ብዙዎቻችሁ አሁን
የሚያዋጡት የሚልኩልን እንሰማለን እኮ ምን ተገኝቶ ነው ያው ፍቅር አይደለም እና ሀብታሙም ሲመጡ እየፈለጉን ና አብረን ነዋል የድሮ ነገር እያጫወቱን ብዙዎቻቸው ሲመጡ እየጠሩን ለምንድን ነው የድሮ ፍቅር ነው ስለዚህ ማህበሩ ደግሞ መመስረቱ ትልቅ እንትና አለ ይሄው እንትና አለ እየተባለ መፈላለግ ሆነ አድራሻችን ታወቀ ለሚደርስብን እንኳን ነገር አድራሻ አለን ማለት ነው ስለዚህ የማህበሩ ጥቅም ይሄ ነው ላለው ቻይ ነው ሳሚ የምትለው ነገር ካለ ተበልና እንጨርስ እንግዲህ ጌዲዬ እንግዳችን ሆነ ስለመጣ ከልብ በጣም እናመሰግናለን ለምናከብራለን ለምንወዳለን ማስተላለፍ ተፈጠው ነገር ከዚህ በኋላ የዙም ፕሮግራም ኦሬዲ አዘጋጅተናል ከዚህ በኋላ የሚኖር እንግዶቻችንን በዙም አስገብተን ከዚህ የተወሰነ ሰው ሳይሆን በብዛት ሰው ኦንላይን ገብቶ የራሱን አስተሳሰብ የሚገልጽበት አድናቆቱንም ፍቅሩንም የሚገልጽበት ነገር አመቻችተናል ያው ባለው ቻይና ፔጅ ላይ እናሳውቃለን ሊንኩንም እዛ ላይ ፖስትና በዛ ሊንክ ተላክ እየገባን እንጫወታለን ስለ ቀድሞ ሌጀንዶቻችን ክብራችንን ፍቅራችንን እንገልጻለን በዚህ አጋጣሚ ያው አሁንም ደግሞም መናገር በፈልገው ነገር ይሄ ማህበር በሁለት እግሩ መቆም መቻል አለበት በሁለት እግሩ ደግሞ መቆም ሲባል ሁላችንም እንወዳቸው ስናከብራቸው ስናደንቃቸው የነበሩ በሙሉ አጎናቸው በመቆም የማህበሩ አባል በመሆን ደም ቻይና ገልጾታል በውጭ ያለን በወር $150 ከነ መመዝገቢያው ምክንያቱም በየወሩ $10 ስለሆነ መመዝገቢያው ደግሞ $20 ወይ $30 ነች አንድ በማድረግ የዓመት አንዴ ከፍለን አባል መሆን ሌላው የዩቲዩብ ቻናል አለው የራሱ ይሄን እንኳን አሌክስ ነበር ገብታ መናገር የነበረበት እያየህ ነው እያየው እና የራሱ የማህበሩ የዩቲዩብ ቻናል አለ የቀድሞ የድሬዳዋ ማህበር ፌስቡክም ቲክቶክም ስላለ ተመልካቾቻችን እዛ ላይ እየገባን ላይክ ሰብስክራይብ እያደረግን እናግዛቸው ነው ብለው አመሰግናለሁ ቻይ እሺ ሳሚ ጌዲ በስተመጨረሻ ማስተላለፍ ትፈልገው መልእክት ካለ መድረኩ ያንተ ነው ያው ማስተላለፍ የምፈልገው ነገር እናንተ የደከማችሁበትን ነገር እኛም አደራ ተቀበለን እኛም በፍቅር ስለ ምግባር ባለው አካሄድ እናንተ በድካማችሁ ከጎናችን ሆነን ተባብረን ማህበሩን እንድናሳድግ ነው የምለው እና ለረዳችሁን ላገዛችሁን ሁሉ በውጭ ላላችሁ ስም በጠራ ብዙ ናቸው ሀብታሙ ብል ሳሚ ብል ብዙ ናቸው ሊሜ ብል ብዙ ናቸው ሸሪፍ ብዙ በቃ ያው ሰዓት መፍጀት ስለሆነ ሁላችሁንም በማህበሩ ስም አመሰግናለሁ ኮሚቴዎቹንም ስለሚደክሙልን እዚህ ላሉትም አመሰግናለሁ ቻይና አንተም ሳትሰለች ጊዜን መስዋዕት አድርገህ ገንዘብን መስዋዕት አድርገህ ስለምታስተላልፈው ነገር እጅግ አድርገን እናመሰግናለን እዚህ ያለውንም ፍስሐ እናመሰግናለን ዛሬ እንደውም የፍስሐ ጨዋታ ነበረ ያው አይተን የመጣ ነው ያው በአጋጣሚም ዋንጫ በልቷል ደስ ብሎናል ስለዚህ ሳሚዬም ያቺ ፈተና የሆነች ትሬኒንግ ያሰራሃን ለማሟሟቅ ተብሎ ያሰራሃን ነገር ብዙ ሰዎች የተፈተኑባትም ነገር አንድ ቀን መተህ ትደግማታለህ እንግዲህ ሰላሙን ላለው ቻይና አመሰግናለሁ አይቀርም እንግዲህ ዋው ያቺ ዳንስ ግራ ያጋባችን እሺ ጃይ ጌዲ እናመሰግናለን በጣም ጥሩ ቆይታ ጥሩ ጊዜ ነበረን ለሰጠን ጊዜ እናመሰግናለን ሳሚ መልካም መንገድ በሰላም ያገናኝ ሮብሌንም ሰላም በሉልኝ አመሰግናለሁ ጌዲ እንደዘጋው ደውልልሃለሁ ቃሌን እሺ ሮብሌንም ሰላም በልልኝ እሺ ሰላም ሁኑ እናመሰግናለን የሳምንት ይበለን የሳምንት ይበለን እንግዶቻችን ተመልካቾቻችን በጣም እናመሰግናለን መልካም ጊዜ መልካም ሳምንት
አሜን። ሳሚ አሜን። ቻይኖ ደህና ደሩ። መልካም ሳምንት። አሜን አሜን። ቻይኒዬስ ሰላሙ እንግዲህ እናንተ እሺ ተመልካቾቻችን እንግዲህ ዛሬ ፕሮግራማችን እችን ትመስል ነበረ። ይህን ፕሮግራም የምትከታተሉ ዘወትር እሑድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ተኩል ላይ ወደ እናንተ የምናቀርብ ነው። እኔ ወንድም ሳሚና እንዲሁም የቀድሞ ድሬዳዋ እግር ኳስ ማህበር በጋራ በመሆን የምናቀርብላችሁ ፕሮግራም የሚቀጥለው ሳምንት አንድ የድሬን ታሪኳን የሚያውቅ በደንብ በድሬዳዋ እግር ኳስ ውስጥ ያስጨበጨበ ሰው ይዘንላችሁ እንቀርባለን። እናሳውቃችኋለን። በሳምንት አንዴ በሁለት ሳምንት አንዴ ባለን ጊዜያት ሁላ ውድ እናንተ እንቀርባለን። ይህን ፕሮግራም ስራ ይብላችሁ የምትከታተሉ ከልብ እናመሰግናለን። መልካም ሳምንት ይበለን። እንወዳችኋለን ድሬዎች። እኛ ትልቅ ነበርን ከሰራን ከለፋን ከተዋደድን ከተከባበርን ከተጋገዝን ትልቅ እንሆናለን። መልካም ሳምንት